ሰላምታዬ በያላችሁበት ይድረስ። ዛሬ አብረን ልናጠና ነው የዘጠነኛ ክፍል ማትስ በአዲሱ ካሪኩለም የመጀመሪያውን ዩኒት ሙሉውን በዚህ ቪዲዮ አጥንተን እንጨርሳለን። ማጥናት ብቻ ሳይሆን በዚህ ዩኒት ላይ የወጡ የማትሪክ ጥያቄዎችንም እንሰራለን። በቀላሉ ለማጥናት እንዲመቸን ዩኒቱን በለሰኖች ከፋፍለነዋል። ልክ አንዱን ለሰን አስተምሪያችሁ ስጨርስ ባስተማርኳችሁ ዙሪያ የማትሪክ ጥያቄዎች እንሰራለን። ከዛ እረፍት ታደርጋላችሁ። አይምሯችሁን ቢያንስ ለ15 ደቂቃ ታሳርፉና ወደ ለሰንቱ ደግሞ እንገባለን። እንደዛ እያለን በደንብ ገብቶን ዩኒቱን እንጨርሰዋለን ማለት ነው። ሙሉን አይታችሁ ስትጨርሱ እንደገባችሁ ለማረጋገጥ በተማርነው ዙሪያ 40 ጥያቄዎችን የያዘ ፈተና አዘጋጅተናል። ጥያቄውን ራሳችሁ ከሰራችሁት በኋላ አብረን ደግሞ እያንዳንዱን ጥያቄ እንሰራለን ማለት ነው። በዚህ መንገድ ትምህርቱ ገብቶን ውጤታማ እንሆናለን። የፈተናውን ፒዲኤፍ እና ፈተናውን የሰራንበትን ቪዲዮ ደግሞ እንዴት እንደምታገኙ መጨረሻ ላይ አሳያችኋለሁ። አሁን በቀጥታ ወደ ትምህርቱ እንግባ። ሰላም እንዴት ናችሁ? በዘጠነኛ ክፍል ማትስ በአዲሱ ካሪኩለም ዩኒት 1 ፈርደር ኦን ሴትስ በሚለው ቻፕተራችን ተገናኝተናል። በዚህ ቻፕተር የመጀመሪያው ለሰናችን የሚሆነው ሴትስ ኤንድ ኤሌመንትስ የሚል ይሆናል። በዚህ ለሰን ስር ደግሞ ሁለት ነገሮችን እናያለን። የመጀመሪያው ዲስክሪፕሽን ኦፍ ሴትስ ይሆናል። ሁለተኛው ደግሞ ስፔሻል ሴትስ የሚለውን ይሆናል። ስለዚህ ከዲስክሪፕሽን ኦፍ ሴትስ የሚለውን እንጀምር። አንድን ሴት ዲስክራይብ ከማድረጋችን በፊት ሴት ምንድን ነው? It is any well-defined collection of objects ማለት ነው። ምን ማለት ነው? መገለጽ መብራራት የሚችል የነገሮች ስብስብ ማለት ነው። ኮሌክሽን የሚለውን ቃል በደንብ ይዩት። ስብስብ ማለት ነው። ቃል በቃል በአማርኛ ብትተረጉሙት ሴት የሚለውን ቃል ስብስብ ወደሚለው ትርጉም ይሰጣችኋል። the set of students ብንል የተማሪዎች ስብስብ ማለት ነው። ወይ ደግሞ the set of books ብንል የመጽሐፍት ስብስብ ማለት ነው። የነገሮችን ጥርቅም ለመግለጽ የምንጠቀመው ነው። ሰዎችን ሊሆን ይችላል፣ እቃዎችን ሊሆን ይችላል፣ የሚጨበጥ ሊሆን ይችላል፣ የማይጨበጡ ነገሮችን ሊሆን ይችላል። ብቻ አንድ ላይ ለመግለጽ ስብስብ የሆኑ ነገሮችን ለመግለጽ የምንችላቸው ዌል ዲፋይንድ የሆነ የሚለው ላይ በደንብ አስምሩልኝ። እሱን ለመግለጽ የምንጠቀምበት ነገር ነው። ሌላኛው ኖቴሽን ነው። ሴት የነገሮች ስብስብ ነው ካልን እነዛ ስብስቦቹ ወይም ውስጡ ያሉት አባላትን የምንገልጽበት መንገድ የምናብራራበት ወይ ያስፈልገናል። ኢለመንት ወይም ሜምበር የምንላቸው ነገሮች አሉ። ሴት ኦፍ ለምሳሌ ናቹራል ነምበርስ ብንል ይሄ ማለት የናቹራል ነምበሮች ስብስብ ወይም ጥርቅም ማለት ነው። ናቹራል ነምበሮች ደግሞ ሊገለጹ ይችላሉ። ለምሳሌ ምን ብለን 1 2 3 4 እያልን መቀጠል እንችላለን። ምክንያቱም ናቹራል ነምበር መቁጠሪያ ቁጥር ነው። ስለዚህ ውስጡ ያሉትን ኤሌመንቶች ወይም ሜምበሮች መግለጽ እንችላለን። እያንዳንዱ ሜምበሮች 1 2 3 ብለን የጻፍናቸው ኤሌመንት ወይም ሜምበር ይባላሉ። የስብስቡ አባላት ማለት ነው። ዲኖት ሲደረግ ኤሌመንት ወይም ሜምበር በዚህኛው አይነት ኢ ነው የሚጻፈው። ለምሳሌ አሁን እዚህ ጋር ስንጽፍ አንድ የዚህ ስብስብ አባል ነው ለማለት ከፈለግን እንደዚህ አድርገን እንጽፍና ዋን ኢዝ አን ኤሌመንት ኦፍ የዚህ ስብስብ። ይሄን ስብስብ ደግሞ ለምሳሌ ካፒታል ኤን ብለን ብንወክለው አንድ ኢዝ አን ኤሌመንት ኦፍ ኤን ብለን እንጽፋለን ማለት ነው። ስለዚህ አንድ የናቹራል ነምበር አባል ነው ማለት ነው ትርጉሙ። ስለዚህ ስብስቦች ደግሞ ስያሜ ያላቸው ስማቸውን ሁልጊዜ በካፒታል ሌተር ነው የምንጽፈው። አባላቶቹ ሌተር ከሆኑ ስሞል ሌተር እናደርጋቸዋለን። ለምሳሌ ኤን ካልን ውስጥ ኤንን በስሞል ነው የምንጽፈው ከውስጥ ከሆነ ኤሌመንት ከሆነ ማለት ነው። ሌላው ለምሳሌ ኔጌቲቭ 2 የዚህ ኤሌመንት አባል አይደለም ለምሳሌ፣ ምክንያቱም መቁጠሪያ ቁጥር ውስጥ አይካተትም፣ ናቹራል ነምበር አይደለም። ግን አባል እንዳልሆነ እንዴት ነው መንገልጸው ነው። አሁን ኖቴሽኑ እንዴት ነው ቢባል ኔጌቲቭ 2 is not an element of ስንል ኢ ላይ ጭረት እናደርግና is not an element of ኤን እንላለን ማለት ነው። ስለዚህ ይሄ ቀጥታ ሲነበብ ኔጌቲቭ 2 የናቹራል ነምበር ኤሌመንት ወይም አባል አይደለም ማለት ነው። ለዚህ በዚህ መሰረት እያንዳንዱን አባል መግለጽ መዘርዘር እንችላለን። እንደዚህ በጽሁፍም ልንገልጸው እንችላለን። ለምሳሌ the set of books ብለን or the set of natural numbers ብለን የተማሪዎች ስብስብ ስንል ለምሳሌ the set of students እንላለን፣ የተማሪዎች ስብስብ እንላለን። ወይም ደግሞ ይሄንን ስብስብ እያንዳንዳቸውን ስማቸውን እየጠራን ለምሳሌ አብርሃም የተማሪዎቹን ስም እየዘረዘርን መጥቀስ እንችላለን። ከፈለግን ደግሞ አልማዝ እያለን እያንዳንዱን ተማሪ ልንጠቅስ እንችላለን። ስለዚህ እንደዚህም ብናደርግ the same ነው። the set
ሴት ኦፍ ስቱደንትስም ብለን ዝም ብለን በደፈናው ብንጠቅስ ተመሳሳይ ነው። ስለዚህ ይሄ ዲስክሪፕሽን ኦፍ ሴትስ ነው። በተለያየ መንገድ ልንጠቀም እንችላለን፣ በተለያየ መንገድ ልንገልጽ እንችላለን ሴትን። ለምሳሌ ሊስቲንግ ሜተድ የሚባል አለ፣ ሁለተኛው ደግሞ ቨርባል ሜተድ የሚባል አለ፣ ሶስተኛው ደግሞ ሴት ቢልደር ሜተድ የሚባል አለ። ሊስቲንግ ሜተድ ማለት አሁን ከዚህ በኋላ በደንብ የምናያቸው ነው። አባላቶቹን መዘርዘር ነው። አሁን እዚህ ጋር እንደምታዩት 1 2 3 እያለን መዘርዘር፣ ይሄ አባላቶቹን በመዘርዘር ስለሆነ ሊስቲንግ ይባላል። እያንዳንዱን አባል እየጠቀስን መጻፍ ማለት ነው። ለምሳሌ የናቹራል ነምበር ስብስብ ብንል በሁሉም ሜተዶች መግለጽ እንችላለን። በሊስቲንግ ሜተድ ካልን ይኸው አሁን የሰራነውን መድገም ነው። 1 2 3 እያለን እንጠቅሳለን። በቨርባል ሜተድ ወይም ሁለተኛው ሜተድ ማለት ቨርባል ማለት በቃል መግለጽ ማለት ነው፣ በደፈናው መግለጽ ማለት ነው ቨርባል። ስለዚህ ምን እንላለን? the set of natural numbers ብለን መጥቀስ እንችላለን። ወይም ብራኬት ከፍተን ከፈለግን እያንዳንዱ አባል ኤክስ ይባላል፣ ኤክስ ኢዝ the set of natural number ብለን ቨርባሊ መጥቀስ እንችላለን ማለት ነው። ሶስተኛው ደግሞ the set builder ሜተድ ማለት ዲፋይን ማድረግ ማለት ነው። አባላቶቹን ያላቸውን ባውንድሪ ወይም ጽንፋቸውን የት እንደሚደርሱ መግለጽ ማለት ነው። ለምሳሌ እያንዳንዱን አባል ኤክስ ብንለው ኤክስ አይዛት ኤክስ ኢዝ አን ኤለመንት ኦፍ ናቹራል ነምበር ብለን በዚህ መሰረት እንገልጻለን። እንደዚህ ዲፋይን ማድረግ ማለት ነው ሴት ቢልደር። ሊስቲንግ ሜተድ ላይ ስንመጣ ሁለት አይነት መንገዶች አሉ። የመጀመሪያው ኮምፕሊት ሊስቲንግ ሜተድ ነው። ሁለተኛው ደግሞ ፓርሻል ሊስቲንግ ሜተድ ነው። ቀጥታ ከቃላቶቹ እንደምንረዳው ኮምፕሊት ሊስቲንግ ሜተድ ማለት ሙሉ ለሙሉ አባላቶቹን መጥቀስ ማለት ነው። ኮምፕሊትሊ ሁሉንም ማለት ነው መዘርዘር፣ በቃ ያሉትን አባላት በሙሉ። ለምሳሌ ከ5 የሚያንስ ናቹራል ነምበር ብንባል መጥቀስ እንችላለን። 1 2 3 እና 4 ብቻ ናቸው ከ5 የሚያንሱት። ዘርዝረን ከጨረስን ኮምፕሊት ሊስቲንግ ሜተድ ይባላል። ፓርሻል ማለት ሙሉን ጠቅሰን የማንጨርሰው ወይ ደግሞ ብዙ ከሆነ ማለት ነው። ለምሳሌ እንደዚህ በዶት ነው ያደረግነው። ናቹራል ነምበርን ወይም መቁጠሪያ ቆጥረን ልንጨርስ አንችልም። 1 2 3 እያለን አናቆምም። ስለዚህ አሁን እንዳደረግነው 1 2 3 እንልና ዶት እናደርጋለን። ይሄ ፓርሻል ሊስቲንግ ሜተድ ይባላል ማለት ነው። ስለዚህ እስኪ በሶስቱ ሜተድ እንዴት እንደምንጽፍ ኤግዛምፕሎችን እስኪ እንደ ኤግዛምፕል ከ11 የሚያንሱ ናቹራል ነምበሮችን እንዘርዝር። ስለዚህ በሊስቲንግ ሜተድ ብንሰራ የመጀመሪያው ምንድነው የሚሆነው? ከ11 የሚያንሱ ናቹራል ነምበሮች ማን ናቸው መዘርዘር እንችላለን። ማንኛውም ስብስብ ደግሞ ይወከላል ተባብለናል በኤን። ለምሳሌ ይሄንን ናቹራል ነምበር ስላለን ካፒታል ኤን አለን። ከዛ ሊስቲንግ ሜተድ ስለሆነ እያንዳንዱ መዘርዘር ነው። ቀጣዩ 1 2 3 4 5 6 7 8 9 10 እንላለን። ይሄ ከ11 የሚያንሱ እያንዳንዱን ኤሌመንቶች ጽፈናል። ስለዚህ ሁሉንም ስለጠቀስን ደግሞ ኮምፕሊት ሊስቲንግ ሜተድ ነው ይሄው። በቨርባል ደግሞ ብንጠቅሰው ናቹራል ነምበር ብለን እንጽፍና ያው ስብስቡን በአንድ ፊደል እንገልጻለን። እዝኳለስቱ ኤክስ አይዛት ኤክስ ኢዝ the set of natural number less than 11 ብለን እንጽፋለን ማለት ነው። ስለዚህ ይሄ ማለት በሁለቱም ብጽፍ አንድ አይነት እኮ ነው። ከታችኛው እንደምታዩት ኤክስ ኢዝ set of natural number less than 11 ከ11 የሚያንሱ ብለናል። ከላይ ደግሞ ዘርዝረናል። አንድ አይነት ነገር ነው የሚነግረን ማለት ነው። ኤሌመንቶቹን ዘርዝረናል። ይሄኛው ላይ ግን ቨርባሊ ወይም በንግግር ጠቅሰናል ማለት ነው። ሌላውና ሶስተኛው ደግሞ ሴት ቢልደር ሜተድ ነው። ሴት ቢልደር ሜተድ ደግሞ ዲፋይን ማድረግ ነው። ለዛ ለተናገርነው ነገር ፎርሙላ ማዘጋጀት እንደማለት ነው። ስለዚህ አሁንም ኤን እንላለን እዝኳልስቱ ኤክስ አይዛት እያንዳንዱ በኤክስ ከሆነ የሚወከለው እቺ እያንዳንዱ አባል ናቹራል ነምበር ነች። ኤክስ ኢዝ ኤሌመንት ኦፍ ናቹራል ነምበር እንላለን። ከዛ ግን የተዘረዘሩት ምንድን ናቸው? ከ11 ያንሳሉ። ስለዚህ ምን እንላለን? ኤንድ እንልና እያንዳንዱ አባል ኤክስ ለዛን 11 ብለን በማትስ አይነት ማቴማቲካል በሆነ ወይ እንገልጻለን ማለት ነው። ሌላኛው የምናየው ስፔሻል ሴት የሚባል ነው። ስፔሻል ሴት የሚባለው ምንድነው? በዚህ ስር 4 ነገሮች እናያለን። የመጀመሪያው ኤምፒቲ ሴት የሚባለው ምንድነው የሚለውን እናያለን። ሁለተኛው ደግሞ ፋይናይት ኤንድ ኢንፋይናይት ሴት የሚለውን እናያለን። ሶስተኛው ሰብሴት የሚለውን እናያለን። ከዛ መጨረሻ ላይ ፕሮፐር ሰብሴት የሚባለውን አይተን እንጨርሳለን። የመጀመሪያው ኤምፒቲ ሴት የሚለውን እናውራ። ስለዚህ ከስሙ ራሱ እንደምትነሱት ሴት ዌል ዲፋይንድ ኮሌክሽን ኦፍ ኦብጀክትስ ነው ብለናል። የነገሮች ስብስብ ነው ብለናል። ከፊት ለፊት ግን ኤምፒቲ የሚል ቃል አለ። ይህ ስብስባችን ምንም ከሌለው ማለት ነው፣ ባዶ ከሆነ ኤምፒቲ ባዶ ስለሆነ፣ ስለዚህ ኢፍ ኤ ሴት ኮንቴኒንግ ኖ ኤሌመንት ኤምፒቲ ሴት እንለዋለን ማለት ነው። ስለዚህ ውስጡ ምንም አባል የሌለው ነገር ኤምፒቲ ሴት እንለዋለን። ዲኖት የሚደረገው በሁለቱ ነው። ወይ ዜሮ ላይ ጭረት ስናደርግ ነው፣ ወይ ደግሞ ቅንፍ ከፍተን ምንም ነገር ሳናስቀምጥ ባዶ ቅንፍ
ስናሸንፍ ሌላ ስንዘጋ ነው። ስለዚህ በዚህ መልኩ ኢምፒቲ ሴት ይወከላል ማለት ነው። ስለዚህ ለምሳሌ ኤግዛምፕል the set of natural number between 1 and 2 ብንል አሁን በአንድና በሁለት መካከል ያለ መቁጠሪያ ቁጥር የለም፣ ኢምፒቲ ሴት ነው። ምክንያቱም ስትቆጥሩ አንድ ብላችሁ ሁለት ነው የምትሉት። መቼም 1.1 አትሉ፣ መቁጠሪያ ቁጥር ስለሆነ ነው የምናወራው፣ ሪል ነምበር አይደለም፣ ናቹራል ነምበር ስላለ። ለምሳሌ ሌላ the set of all human beings born with wings ብንልስ ለምሳሌ ክንፍ ኖሯቸው የተወለዱ የሰው ልጆች ስብስብ ነው ያልነው። እንደዚህ አይነት ነገር ስለሌለ ዜሮ ነው፣ ምክንያቱም የሚበር ሰው ስለሌለ ማለት ነው በክንፍ የተወለደ። ስለዚህ ኢትስ ኢምፒቲ ሴት ነው። ስለዚህ ምንም አይነት ሴንስ የማይሰጥ ወይም ባዶ የሆነ ነገር በኢምፒቲ ሴት እንወክለዋለን ማለት ነው። የአባላቶቹ ብዛት ዜሮ የሆነ ነገር ሁልጊዜ በኢምፒቲ ሴት ይወከላል ማለት ነው። ይሄ እንዳትረሱ። ሌላኛው ፋይናይት ሴት ነው። አንድ ስብስብ በውስጡ አባላት ከሌለ ኢምፒቲ ሴት ብለናል። አባላት ካሉት ወይ ፋይናይት ነው ወይ ኢንፋይናይት ነው። ፋይናይት ሴት ማለት አባላቶቹ ተቆጥረው ያልቃሉ ማለት ነው። ለምሳሌ the set of natural number less than 10 ብንል ከ10 የሚያንሱ ናቹራል ነምበሮች ብንል መቁጠር እንችላለን፣ መግለጽ እንችላለን ጨርሰን 1 2 3 4 5 6 7 8 እና 9 ነው። ስለዚህ እነዚህ ከ10 የሚያንሱ ቁጥሮች ናቸው፣ ፋይናይት ናቸው ማለት ያልቃሉ። ቆጥረን ማን ማን እንደሆኑ መጥቀስ እንችላለን። ኤን እንልና ለምሳሌ ነምበር ኦፍ ሴት ኤን ማለት ነው። ያው እቺ ኤን የምትባለው ስሞል የምትባለው የስብስቡ ብዛት ነው። ካፒታል ኤን ደግሞ የስብስቡ ስም ነው። ቅድም እንዳወራው ናቹራል ነምበር ስንት ነው? ቁጥራቸው 9 ነው ብትቆጥሯቸው አይደለ? ስንት ኤሌመንቶች አሉት? ያሁን የጻፍ ነው የዘረዘርነው 1 2 3 ብለን እስከ 9 የጻፍ ነው። 9 ኤሌመንት አለ። ስለዚህ ቆጥረን መግለጽ የምንችል ከሆነ ፋይናይት ሴት እንለዋለን ማለት ነው። ውስጡ ያሉትን ተቆጥሮ የማያልቅ ስብስብ ከሆነ ደግሞ ኢንፋይናይት ሴት እንለዋለን። ለምሳሌ ቆጥረን የማንጨርሳቸው ነገሮች አሉ። ለምሳሌ the set of natural numbers ብንል አሁን መቁጠሪያ ቁጥርን ቆጥረን አንጨርሰው 1 2 3 4 5 እያልን ይደክመናል እንጂ ሚሊየን ትሪሊየን እያልን ብንቀጥል እንኳን አናቆምም። ስለዚህ ቁጥርን የማንጨርሰው ማለቂያ የሌለው ነገር ኢንፋይናይት ሴት ይባላል። በቃ የማያልቁ ነገሮች ማለት ነው። አንድ ነገር ኢንፋይናይትሊ መኒ ነው ሲባል ቆጥረህ አትጨርሰውም ማለት ነው። ሌላኛው ሰብሴት ነው። ሰብሴት በእንደዚህ አይነት መልኩ ነው ዲኖት የሚደረገው። ሲን ትጽፉና ከታች ዳሽ ስታደርጉ ሰብሴት ይባላል። ሰብሴት ማለት በቀላሉ በምሳሌ ላስረዳችሁ። A is a subset of B ብንል ለምሳሌ ይሄን ዲኖት ስናደርገው A is subset of B እንላለን። ቅድም እንዳልኳችሁ ሰብሴት ሲ አድርጋችሁ ከስር ጭረት ማድረግ ነው ምልክቱ። ሁሉም የኤ አባላት ቢ ውስጥ አሉ ማለት ነው። በሌላ አነጋገር ለምሳሌ ኤ ውስጥ ያለው ስብስብ 1 2 3 ብቻ ቢሆን ሌላ ሁለተኛ ስብስብ ላይ ቢ ውስጥ ያለው ግን 1 2 3 4 ቢሆን አሁን ምን ማለት ነው? እንደምናየው ኤ ውስጥ ያሉት አባላት በሙሉ ቢ ውስጥ አሉ። ስለዚህ ምን እንለዋለን? ኤ ኢዝ ሰብሴት ኦፍ ቢ ማለት ነው። ስለዚህ ኤ ውስጥ ያለው ነገር በሙሉ ቢ ውስጥ አለ። ግን እዚህ ጋር ቢ ኢዝ ሰብሴት ኦፍ ኤ ካልን ሁሉም የቢ አባላት ኤ ውስጥ ይገኛሉ እያልን ነው። እንደምታዩት ሁሉም የቢ አባላት ደግሞ ኤ ውስጥ አይገኙም። ይሄ ኖት ሰብሴት ነው፣ ምክንያቱም 4 ኤ ውስጥ የለም። ለዚህ ሰብሴት ማለት አንዱ አንዱን ሲይዘው ወይም ሲያሟላው ማለት ነው። አንዱ ውስጥ ያለው ሌላው ሲኖር ማለት ነው። ለምሳሌ አንድ ኤግዛምፕል ላሳያችሁ። እዚህ ጋር ኤ ኢዝ ሰብሴት ኦፍ ቢ ብንል ኤ ኢዝ ኤ ሰብሴት ኦፍ ሲ፣ ቢ ኢዝ ኤ ሰብሴት ኦፍ ኤ፣ ሲ ኢዝ ኤ ሰብሴት ኦፍ ቢ፣ ዲ ኢዝ ኤ ሰብሴት ኦፍ ሲ ብንል ለምሳሌ ትሩ ነው ፎልስ ነው ልክ ነው አይደለም የሚለውን እስኪ እንይ። ትክክል የሆነውን እስኪ እንላይ። አሁን ለምሳሌ አሁን ኤ ኢዝ ሰብሴት ኦፍ ቢ ነው የሚለው የመጀመሪያው። ኤ ኢዝ ሰብሴት ኦፍ ቢ ምን ማለት ነው? ሁሉም ኤ ውስጥ ያለው ቢ ውስጥ አለ ማለት ነው። እዚህ ጋር እንደምናየው የኤ አባላት 1 3 5 7 ነው። እነዚህ በሙሉ ቢ ውስጥ ይገኛል? አይገኝም። ለምን ካላችሁ አንድ ቢ ውስጥ የለም። ስለዚህ ይሄ ፎልስ ነው ማለት ነው የመጀመሪያው። ትሩ እንዲሆን የግድ ይሄ ዲፈረንት ፍሮም ሰብሴት መሆን አለበት፣ ወይም ኢዝ ናት ሰብሴት ኦፍ ቢ መሆን አለበት ትሩ ለመሆን። ለምን ኤ ውስጥ ያለው ቢ ውስጥ ስለሌለ። ሌላኛው ኤ ኢዝ ሰብሴት ኦፍ ሲ ነው የሚለው ምን ማለት ነው? ሁሉም የኤ አባላት ሲ ውስጥ አለ። አሁንም ቼክ አድርጉት። የኤ አባላት 1 3 5 7 ነው። ሲ ደግሞ 2 4 7 8 ነው የሚለው። አሁንም ቢሆን ኤ ውስጥ ኖሮ ሲ ውስጥ የሌለ ብዙ ነገር አለ። ለምሳሌ 1 የላትም ሲ፣ ሌላ 3 የላትም። ስለዚህ it is not subset false እንላለን። ትሩ እንዲሆን is not subset of C መሆን ነበረበት። አሁን ደግሞ የሚለው ሁሉም የቢ አባላት ኤ ውስጥ ይገኛሉ። ስለዚህ የቢ አባላት 3 5 7 ናቸው። ሁሉም እንደምታዩት ግን ኤ ውስጥ ይገኛሉ። እውነት ነው። ስለዚህ ትሩ እንላለን። ቀጥሎ C is subset of B ይላል። ሁሉም የሲ አባላት ቢ ውስጥ ይገኛሉ። እንደምታዩት 8 ቢ ውስጥ የለም፣ 2ም ቢሆን ቢ ውስጥ የለም፣ 4ም ቢ ውስጥ የለም። ስለዚህ ይሄ ፎልስ ነው። is not subset ነበር መሆን የነበረበት ትሩ ለመሆን። ስለዚህ ይሄ ፎልስ ነው ማለት ነው። D is subset of C ይላል። ሁሉም የዲ አባላት ሲ ውስጥ ይገኛሉ። 2 4 8 እንደምታዩት ሲ ውስጥም
አለ 2ም 4ም 8ም ስላሉ ኢትስ ትሩ ማለት ነው። ዲ ውስጥ ያለ ሁሉ ሲ ውስጥ አለ። ለዚህ አንድ ማወቅ ያለብን ነገር for any set A empty set is subset of any set። ማንኛውም ሴት ውስጥ empty set አለ። ምክንያቱም empty set ማለት ባዶ ነው ሲጀምር፣ ከባዶ ማይሻል የለም። A subset of B ብንል የኤ አባላት ቢ ውስጥ ይገኛሉ ማለታችን ነው። empty set እዚህ ውስጥ አለ ማለት ነው። empty set ሲጀምር ለማንኛውም መሆን ይችላል፣ ምክንያቱም ባዶ ነው እንዳልኳችሁ። any set is a subset of A። ማንኛውም ሴት ደግሞ የራሱ ሰብሴት ነው። ምን ማለት ነው? በቀላሉ ኤ ለምሳሌ 1 2 3 ቢሆን አሁን ኤ ደግመን ብንጽፈው ምንድነው? 1 2 3 ነው የሚሆነው። ስለዚህ ኤ ሰብሴት ኦፍ ኤ ሁሉም ሰው የራሱ ሰብሴት ነው ማለት የራሱ ነገር ራሱ ውስጥ ይገኛል። ኤ ውስጥ ያለው ሁሉ ኤ ውስጥ አለ ድጋሚ። ስለዚህ ይሄ በተለይ ትሩ ፎልስ ላይ ይሄ ምርጫ ላይ እውነቱን ምረጡ የሚባል ላይ በደንብ ይመጣል። ይሄን እንድታውቁት ነው ማወራችሁ እዚህ ጋር። ሌላኛው ፕሮፐር ሰብሴት ነው ማወራት ያለብን ነገር። ፕሮፐር ሰብሴት ዲኖት የሚደረገው ኤ ኢዝ ፕሮፐር ሰብሴት ኦፍ ቢ ካልን ከስር ያለችዋን ጭረት እናጠፋለን። ሲ የምትለዋ ፕሮፐር ሰብሴትን ትወክላለች። ይሄ ማለት ሁሉም የኤ አባላት ቢ ውስጥ ይገኛሉ። ሁሉም የኤ አባላት ቢ ውስጥ ይገኛሉ፣ ነገር ግን ሁሉም የቢ አባላት ኤ ውስጥ አይገኙም ማለት ነው። ከመጀመሪያው ጋር ልዩነቱ ምንድነው ካላችሁ ኤ ሰብሴት ኦፍ ቢ ላይ ምንድነው? ሁሉም የኤ አባላት ቢ ውስጥ ይገኛሉ ነው። የቢ አባላትም ኤ ውስጥ ሊገኙ ይችላሉ፣ ላይገኙም ይችላሉ ሰብሴት ላይ። የኤ አባላት ግን ግዴታ ምን መሆን አለባቸው? ቢ ውስጥ መገኘት አለባቸው ነው። ፕሮፐር ሲሆን ግን የኤ አባላት ቢ ውስጥ መገኘት አለባቸው። ከዛ በተጨማሪ ግን ቢ ሌሎች ነገሮች ሊኖሯት ይገባል። ምክንያቱም የቢ አባላት ሁሉ ኤ ውስጥ እንዳይገኙ ማለት ነው። ለምሳሌ ኤ 1 2 3 ብንል ቢ ደግሞ 1 2 3 4 ብንል አሁን ይሄ ምንድነው? ሁሉም የኤ አባላት እዚህ ጋር እንደምታዩት 1 2 3 ቢ ውስጥ ይገኛሉ። ስለዚህ የቢ አባላት ግን ኤ ውስጥ አይገኙም፣ ምክንያቱም 4 ኤ ውስጥ የለም። ስለዚህ ኤ ኢዝ ፕሮፐር ሰብሴት ኦፍ ቢ ብለን መጻፍ እንችላለን። ለምሳሌ ደግሞ እስኪ ኤቢሲ ብለን ኤን ቢ ደግሞ ራሱ ኤቢሲ ቢሆን አሁን ኤ ውስጥ ያሉት አባላት በሙሉ ቢ ውስጥ ይገኛሉ፣ ቢ ውስጥም ያሉት በሙሉ ኤ ውስጥ ይገኛሉ። እንደምታዩት ተመሳሳይ ነው። የኤ አባላት ቢ ውስጥ ይገኛል፣ የቢ አባላትም ኤ ውስጥ ይገኛል። ስለዚህ ኤ ኢዝ ፕሮፐር ሰብሴት ኦፍ ቢ ማለት አንችልም። ፕሮፐር ሰብሴት ለማለት ቢ ከኤ የተሻለ ስብስብ ሊኖራት ይገባል። በተጨማሪ ግን ኤ ኢዝ ሰብሴት ኦፍ ቢ ማለት ግን እንችላለን። አያችሁ እዚህ ጋር ነው ልዩነቱ። ሰብሴት እና ፕሮፐር ሰብሴት እዚህ ጋር ነው ልዩነቱ። ምክንያቱም የኤ አባላት ቢ ውስጥ ከተገኘ በቃ ሰብሴት እንላለን። ግን የኤ አባላት ቢ ውስጥ ተገኝቶ ቢ ትርፍ ከሌለው ፕሮፐር ሰብሴት ልንል አንችልም። እዚህ ጋር እንደምታዩት በትንሹ ከኤ የተሻለ አንድ አባል ሊኖረው ይገባል። እንደምታዩት እዚህ ጋር 4 ትርፍ ናት። ኤ ውስጥ የለም፣ ቢ ውስጥ አለ። ስለዚህ አሁን ፕሮፐር ማለት እንችላለን ማለት ነው። ለምሳሌ ሴት ኤ ቢኖረን 1 2 3 ቢሆን ለዚህ ስብስብ ሳብሴት መሆን የሚችሉ ኤሌመንቶች አሉ። ለምሳሌ ቢ የተባለ ስብስብ አንድ ብቻ ቢስ፣ አሁን ይሄ ቢስ ሰብሴት ኦፍ ኤ ማለት እንችላለን። የዚህ አባላት ኤ ውስጥ ይገኛሉ ማለት ነው። ከፈለግን ሌላው ለምሳሌ ሌላ ስብስብ 1 እና 2ን ቢይዝም ይሄም አንድ ስብስብ ነው፣ የዚህ አባላት እዚህ ውስጥ ይገኛሉ። ስለዚህ ይሄኛውም የዚህኛው ምንድነው? ሰብሴት ነው እንላለን። አንድ ብቻ ያዘው ሰብሴት መሆን ችሎ ነበር፣ ይሄኛው መሆን ይችላል። ሌላኛው 2 እና 3 ይሄን የዚህ አባላት በጠቅላላ እዛው ስለሚገኙ ይሄ ለዚህኛው ምንድነው? ሰብሴት ነው ማለት እንችላለን። ሌላ እዚሁ ጋር 1 2 3ም ብንል ይሄኛውም ስብስብ ለዚህኛው ሰብሴት ነው፣ ምክንያቱም የዚህ ስብስብ አባላት በሙሉ እዚህ ውስጥ አሉ። ሌላ ለምሳሌ ግን 1 እና 3ም ብንል ተመሳሳይ ነው፣ የዚህ አባላት እዚህ ውስጥ ስላሉ አሁንም ሰብሴት ናቸው። ሌላ እንደዚሁ ከፈለግን 2 ብቻዋን ብንጽፋት ይህም ስብስብ የዚህ የኤ ሰብሴት መሆን ይችላል፣ ምክንያቱም እዚህ ጋር ያለችው 2 እዚህ ውስጥ ትገኛለች። ሌላ 3 ለብቻዋን ብንጽፉ 3ንም እንደዚሁ ብናደርግ የዚህ አባላት 3 እዛው ስላለ ሰብሴት መሆን ትችላለች። ሌላኛው ማንኛውም ኢምፒቲ ሴት ራሱ ለማንኛውም ሴት ሰብሴት ይሆናል ተባብለናል። ስለዚህ ያው ከባዶ ማይሻል ስለሌለ እነዚህ በሙሉ የጻፍኳቸው ሰብሴቶች ናቸው። እንደምታዩት እነዚህ አሁን የጻፍኳቸው በሙሉ እዚህ ጋር ማለን ሰብሴቶቹ በሙሉ ማለት ነው። እያንዳንዱ የኤ ሰብሴቶች ናቸው። ስለዚህ የኤን ሴቶች ወይ ደግሞ ሌላ ነገር ጊቭን ይሰጣችሁና አባላቶቹን ወይም ኤሌመንቶችን ዘርዝሩ ልንባል እንችላለን። ምንድነው የምናደርገው ካላችሁ ብዛታቸውን ማወቅ አለብን። ለሴት ኤ ሰብሴቶች ናቸው ወይም አንድ እንግዲህ ቁጠሯቸው። ለምሳሌ እዚህ ጋር 1 2 3 4 5 6 7 8 አግኝተናል። 8 ሰብሴት። ብዛቱ ስንት ነው? አባላቶቹ ማለት ነው 3 አባላቶች አሉት፣ ነገር ግን 8 ሰብሴቶች አሉት። ስለዚህ ነምበር ኦፍ ሰብሴት ስንፈልግ ቱ ዘ ፓወር ኦፍ ኤን ነው የምናደርገው። ኤን ማለት የአባላት ብዛት ነው። ስብስቤ ስንት አባላት አሉት? እንደምታዩ 3 ናቸው። ቱ ዘ ፓወር ኦፍ 3 እንልና 8 ይመጣል ማለት ነው። እያንዳንዱ ስብስብ እዚህ ጋር እንደምናየው ይሄኛው ስብስብ እዚህ ጋር የሚጻፍናቸው በሙሉ እነዚህ የዘረዘርኳቸው በሙሉ ብትደምሯቸው 8 ናቸው። ለዚህ ስብስብ ሰብሴቶች ናቸው። ድጋሚ ደግሞ ፕሮፐር ሰብሴት መሆን ይችላሉ። እቺኛዋ ብቻ 1 2 3 የምትለዋ ብቻ ግን
ፕሮፐር ሰብሴት መሆን አትችልም። ምክንያቱም ፕሮፐር ሰብሴት ለመሆን ምን ተባብለናል? ራሱን ፕሮፐር ሰብሴት ማድረግ አይችልም። የዚህ አባላት እዚህ ውስጥ ከተገኘ የኤ አባላትም እዚህ ውስጥ ካለ እዝናት ፕሮፐር ሰብሴት አትሊስት ኤ ትርፍ ኤሌመንቶች ያስፈልጉታል ብለናል። ስለዚህ ነምበር ኦፍ ፕሮፐር ሰብሴት ስንፈልግ ቱ ዘ ፓወር ኦፍ ኤን ማይነስ 1 እንላለን። ቱ ዘ ፓወር ኦፍ 3 እንልና 3 አባላት ስላለው ሲቀነስ 1 8 ሲቀነስ 1 7 ይመጣል። ስለዚህ ሰብሴት ስንፈልግ ቱ ዘ ፓወር ኦፍ ኤን እናደርጋለን። ፕሮፐር ሰብሴት ስንፈልግ ደግሞ ቱ ዘ ፓወር ኦፍ ኤን ማይነስ 1 እናደርጋለን ማለት ነው። ለምሳሌ ኤግዛምፕል እንይ። የዚህን ሰብሴት እና ፕሮፐር ሰብሴት እስኪ እንፈልግ። ፕሮፐር ሰብሴት ሊሆን የሚችለው ምንድነው? ብዛታቸው ማወቅና መዘርዘር ነው ከፈለግን። ለምሳሌ ሰብሴት ብለን ቱ ዘ ፓወር ኦፍ የአባላቶቹ ብዛት አንድና ኤ ስለሆነ ሁለት አባላቶች አሉት 2 ስኩዌር አድርገን 4 ይመጣል ማለት ነው። አሁን ደግሞ ነምበር ኦፍ ፕሮፐር ሰብሴት ብንፈልግ ምን እንደምናደርገው ቱ ዘ ፓወር ኦፍ ኤን ማይነስ 1 ስለዚህ 2 ስኩዌር ማይነስ 1 እናደርግና 4 ሲቀነስ 1 3 ሰብሴቶች አሉት ማለት ነው። ፕሮፐር ሰብሴቶች ማለት ነው። ስለዚህ ሰብሴቶችን ብናይ እንዘርዝራቸው ቢባል አንደኛው አንድ ነው። እንደምታዩት ሰብሴት መሆን ትችላለች። ለየብቻ ኤም ለብቻው ሰብሴት መሆን ይችላል። ሁለቱን ደግሞ አንድ ላይ ሰብሴት ማድረግ እንችላለን እና መርሳት የሌለብን ኢምፒቲ ሴት። ስለዚህ እነዚህ ሰብሴቶች ናቸው 1 2 3 4። ስለዚህ ካልኩሌትም ስናደርግ የመጣልን እንደዛ ነው። እያንዳንዳቸው ለየብቻቸው ለቢ ሰብሴት መሆን ይችላሉ ለየብቻቸው። ፕሮፐር ሰብሴት ደግሞ ብንፈልግ ማንኛውም ስብስብ ለራሱ መሆን አይችልም። ስለዚህ ግን እነዛ ሌሎቹ ከራሱ ውጭ ያሉትን ግን መዘርዘር እንችላለን። ምን ማለት ከራሱ ውጭ ማለት 1 ኤን አንጨምረም፣ ግን አንድ መሆን ትችላለች። ኤ ብቻዋን ፕሮፐር ሰብሴት መሆን ትችላለች። ሌላኛው ኢምፒቲ ሴት ነው። ራሱን ግን አንጨምረውም ተባብለናል። ስለዚህ አሁን 3 ነው ኤሌመንቶቹ። ካልኩሌትም ስናደርግ 3 ነው ይመጣልን። ሌላው እዚህ ላይ ማወቅ ያለብን ነገር ለአንድ ስብስብ ሰብሴት መሆን የሚችሉ ሴቶችን በጠቅላላ ፓወር ሴት እንላቸዋለን። ለምሳሌ እዚህ ጋር ያሉት እያንዳንዱ ስብስቦች እዚህ ጋር የዘረዘርናቸው ለዚህ ስብስብ ሰብሴት መሆን የሚችሉ ከሆነ ፓወር ሴት ይባላሉ ማለት ነው። ፓወር ሴት ማለት ለማንኛውም ስብስብ ሰብሴት መሆን የሚችሉ ሴቶች ማለት ነው። አንድ ኤግዛምፕል ብናይ ሌት ኤ ኢዝ ኢኳልስ ቱ ሴት ኤ ማለት -2 -4 ብንል ለዚህ ፓወር ሴቶች ማለት ፓወር ሴት ኦፍ ኤ ይሄ ማለት ለዚህ ስብስብ ሰብሴት መሆን የሚችሉ ማለት ነው። -2 -4 አንድ ላይ እንደዚህ ምንጽፋቸዋለን። ከዛ ደግሞ ቀጥሎ -2 እና -4 ይህም ሰብሴት መሆን ይችላል። ያው እንደምታውቁት እያንዳንዱ ሰብሴት መሆን ይችላል እና የመጨረሻው ኢምፒቲ ሴት አለ መርሳት የሌለብን። ስለዚህ እነዚህን ሰብሴቶች ምን እንላቸዋለን? ፓወር ሴት እንላቸዋለን። ሌላው የምናየው ኢኳል ኤንድ ኢኩቫለንት ሴት ይሆናል። ኢኳል ሴት ምልክት ለማድረግ ለምሳሌ ሴት ኤ ከሴት ቢ ጋር እኩል ነው ካልን እንደተለመድን ያው የኢኳል ምልክት ነው የምንጠቀመው። ኤ ኢዝ ኢኳል ዊዝ ቢ ማለት ነው። የኤ አባላትና የቢ አባላት ተመሳሳይ ናቸው በብዛትም በአይነትም ማለት ነው። ኤ ውስጥ ያለው ቢ ውስጥ አለ ማለት ነው። their element is identical አንድ አይነት ነው ማለት ነው። በኤግዛምፕል እንየው። ለምሳሌ ሌት ሴት ኤ is equals to 1, 2, 3 ብንል ሴት ቢ ደግሞ 3, 1, 2 ብንል እንደዚህ አሁን የምታዩቸው ቦታን የተቀያየረው እንጂ ኤ ውስጥ ያለው ቢ ውስጥ አለ። ለምሳሌ ቢን አሬንጅ ብታደርጉት ድጋሚ 1 2 3 ማለት ነው ቦታ ቢቀየር። ስለዚህ አባላቶቹ ተመሳሳይ ናቸው። ኤግዛክትሊ the same ነው። ኤ ውስጥ ያለው ቢ ውስጥ አለ። ይሄንን ስብስብ ምን እንለዋለን ማለት ነው? ኤ is equal to ቢ ማለት ነው። ኤ is equal to ቢ ካልን ምን ማለት ነው? ሁሉም የኤ አባላት የቢ ሰብሴት ነው እና ደግሞ ቢም የኤ ሰብሴት ነው ማለት ነው። ምክንያቱም ሁሉም ኤ ውስጥ ያለው ቢ ውስጥ አለ፣ ቢ ውስጥም ያለው ኤ አለ ማለት ነው። ስለዚህ እዚህ ጋር እንደምታዩት እኩል ናቸው ብለናል። ኤ ውስጥ ያለው እንደምታዩት ቢ ውስጥ አሉ፣ ቢ ውስጥም ያለው ኤ ውስጥ አለ ማለት ነው። ኢንተርቼንጀብሊ አንድ አይነት ነው። ስለዚህ ተመሳሳይ ኤሌመንት ያላቸውን ኢኳል ሴት እንላቸዋለን። ሌላኛው ደግሞ ኢኩቫለንት ሴት ነው። ለምሳሌ ኢኩቫለንት ሴት እንዴት ነው የሚገለጸው? ኤ ኢዝ ብለን ሁለት ቀስቶች ዳርና ዳር የሚያሳዩ ቢ ብለን ብንጽፍ ኢኩቫለንት ማለት ነው። ይሄ ማለት የአባላቶቹ ብዛት እኩል ነው ማለት ነው። የአባላቶቹ አይነት አይደለም፣ ብዛት their number of elements are equal ማለት ነው። ለምሳሌ ኤ ቢሲን ይዟል፣ ቢ ደግሞ 1 2 3ን ይዟል። ነምበር ኦፍ ኤሌመንትስ ኦፍ ኤ ውስጥ ያሉት አባላት ማን ናቸው? ኤ ቢ ሲ 3 ናቸው። ስለዚህ 3 አባላት አሉት። ነምበር ኦፍ ቢም ብታዩት 1 2 3 ነው፣ 3 አባላቶች አሉት። ስለዚህ ብዛታቸው አንድ አይነት ከሆነ ውስጣቸው ያለ የአባላቶቻቸው ብዛት ኤ ኢዝ ኢኩቫለንት ዊዝ ቢ ማለት እንችላለን ማለት ነው። ስለዚህ የመጀመሪያውም ላይ ብንሄድ እንደምታዩት ኢኳልም ቢሆን ነምበሩ ኤ ስንት ነው? 3 ነው። ነምበር ኦፍ ቢም እንደምታዩት 3 ነው። ስለዚህ ኤ ኢዝ
ኢኩቫለንቱ ቢ ማለት እንችላለን። ኢኳል ለሆኑት የኤ አባላት ኤቢሲ ናቸው፣ የቢ አባላት ግን 1 2 3 ናቸው። ኢኳል አይደሉም። ለምን? ብዛታቸው ነው እንጂ የተመሳሰለው ውስጣቸው ያሉት ኤሌመንቶች የተለያዩ ናቸው። ስለዚህ ኤ ኢዝ ዲፈረንት ፍሮም ወይም ኖት ኢኳል ቱ ቢ ነው የምንለው። እኩል አይደሉም ግን ኢኩቫለንት ናቸው፣ ብዛታቸው አንድ አይነት ነው። ስለዚህ ምን ብለን መደምደም እንችላለን ማለት ነው። አሁን ሁልጊዜ የምንጠየቀው ነገር ነው። አንድ ስብስብ ኢኳል ከሆነ ኢኩቫለንት መሆን ይችላል፣ ምክንያቱም አንድ አይነት ኤሌመንቶች ስላሉ። ኢኩቫለንት ስለሆነ ግን ኢኳል ነው ማለት አይደለም። ምክንያቱም እዚህ ጋር እኮ ኢኩቫለንት ናቸው፣ እኩል ብዛት አላቸው፣ ግን ኢኳል አይደሉም። ምክንያቱም ውስጣቸው ያለው ኤሌመንት አንድ አይነት አይደለም። ለምሳሌ ኤግዛምፕል እንውሰድ። ኤም እና ኤን ተሰጥቶናል። ኢኳል ለመባል አይደንቲካል መሆን አለባቸው። ከላይ ያለው ኤክስ ዋይ ዜድ ነው፣ ፊደል ነው። ከታች ያለው ግን ቁጥር ነው፣ 4 2 6 ነው። ለዚህ አባላቶቹ ፍጹም የተለያዩ ናቸው። ስለዚህ ኤም እና ኤን እኩል አይደሉም ማለት ነው በቀላሉ እንደምታዩት። ስለዚህ ኤም ኢዝ ኖት ኢኳል ቱ ኦር ዲፈረንት ፍሮም ኤን ማለት እንችላለን። የአባላት ብዛት ግን ካየን ነምበር ኦፍ ኤም ውስጥ ያሉት ኤሌመንቶች ኤክስ ዋይ ዚ 3 ናቸው። ኤን ውስጥ ደግሞ ነምበሮች አሉ 4 6 8 ብዛታቸው 3 ነው። ስለዚህ ምን ማለት ነው? ኤን ኢዝ ኢኩቫለንት ዊዝ ኤም እንላለን ማለት ነው። ምልክቱን መሃላቸው አድርገን ለሰን ዋን ላይ ባየናቸው ዙሪያ የወጡ የማትሪክ ጥያቄዎችን ይዘናል። የመጀመሪያው ጥያቄ የሚለው ምንድነው? ሌት ቢ ብሎ 3 እና ቅንፍ ውስጥ ያለች 3 ኮማ ራዲካል 3 ይላል። ኤንድ ፒ ኦፍ ቢ ቢ the power set of b ይላል። which one of the following is true? እውነት የሆነውን ምረጡ ነው የሚለው። ቀጥታ ወደ ሶሉሽናችን ብንመጣ ስለ ኢሌመንት እና ስለ ፓወር ሴት ስለሆነ የሴት ቢን ሰብሴቶች ወይም ፓወር ሴቶች እንለያለን። ፓወር ሴት ማለት ማንኛውም ሰብሴት መሆን የሚችል ኤሌመንት ወይም ሴት ማለት ነው። ለምሳሌ ፓወር ኦፍ ቢ የምንለው ለዚህ ስብስብ ውስጥ መካተት የሚችሉ ሰብሴቶች እንደማለት ነው። ለምሳሌ ብዛታችንንም ለማወቅ ስለሚረዳ ነው ይሄን የምናደርገው። ለምሳሌ ነምበር ኦፍ ቢ ማለት ሴት ቢ አባላት ብዛቶቹ ስንት ናቸው? ያው እንደምታውቁት እዚህ ቅንፍ ውስጥ የምታዩት ሌላ ቅንፍ አለ። ስለዚህ እሱን እንደ አንድ ኤሌመንት ነው የምናየው። 3 እና ራዲካል 3 ቢይዝም ግን እንደ አንድ ኤሌመንት ነው የሚታየው። ከዛ ሌላኛው 3 ነው፣ እሱም ሌላ ኤሌመንት ነው። ስለዚህ 2 ናቸው አባላቶቹ። ስለዚህ ነምበር ኦፍ ፓወር ሴት ኦፍ ቢ ኦልሬዲ ቱ ዘ ፓወር ኦፍ ኤን ነው። ስለዚህ ወይም ሰብሴት ኦፍ ቢ ማለት ነው። ስለዚህ ምን ማለት ነው? ቱ ዘ ፓወር ኦፍ 2 4 ይመጣል ማለት ነው። ስለዚህ የመጀመሪያው ነገር ለማንኛውም ሴት አባላታችን ስንዘረዝር የመጀመሪያው ሰብሴት የምንለው ኢምፒቲ ሴት ነው። ኢምፒቲ ሴት የትኛውም ሴት ውስጥ ይካተታል። ቀጥሎ ሌሎቹን አባላቶች ስንዘረዝር 3 ነው። 3 እንደምታዩት አባል ነው። ሌላኛው ደግሞ በቅንፍ ውስጥ ያሉት ሁለቱ ቁጥሮች 3 እና ራዲካል 3 ናቸው። እነሱንም እንዘረዝራለን። ሌላኛው ሰብሴት ደግሞ ሙሉ የቢ አባላት በሙሉ አንድ ላይ መጠቀስ ይችላሉ። 3 እና ከዛ በቅንፍ ውስጥ ያለው 3 እና ራዲካል 3 ማለት ነው። ስለዚህ እነዚህ ፓወር ሴቶች ናቸው። ብትቆጥሯቸው ስንት ናቸው? 1 2 3 4 ናቸው። ስለዚህ የመጀመሪያው ኤ ላይ the square root of 3 የዚህ ፓወር ሴት አባል ነው ወይም ሰብሴት ነው ይላል። ስለዚህ the square root of 3 የዚህ ፓወር ሴት ውስጥ የሚባል የለንም። ስኩዌር ሩት ኦፍ 3 ከ3 ጋር አንድ ላይ ነው እንጂ ብቻውን አልተቀመጠም። እንደምታዩት ኢምፒቲ ሴት ነው 3 እና ሌላ 3 እና ራዲካል 3 ነው የሚለው እና ደግሞ ያው ሙሉ ማለት ነው 3 ከዛ 3 እና ራዲካል 3 ነው የሚለው። ስለዚህ ኤ ላይ ያለው እውነት አይደለም። ራዲካል 3 ብቻውን የተቀመጠ ሰብሴት የለንም። እዚህ ጋር የተጻፈው ስብስብ የሴት ቢ አባል አይደለም ወይም ሰብሴት አይደለም። ዲ ላይ ደግሞ የሚለው ምንድነው? ኤሌመንት ነው የሚያወራን። ስለዚህ የሴት ቢ ኤሌመንቶችን ብንዘረዝር ማንና ማን ናቸው? ስለዚህ የመጀመሪያው ኤሌመንት ያው እንደምታውቁት ኢምፒቲ ሴት አለን። በአንድ ብራኬት ውስጥ ያለችው 3 አለች። ሌላኛው በአንድ ብራኬት ውስጥ ያለ 3 የለንም። እቺኛዋ 3 ከራዲካል 3 ጋር ተያይዛለች። እዚህ ጋር 3 ኤንድ ራዲካል 3 በአንድ ብራኬት ውስጥ ነው። እዚህ ጋር የምናየው ግን ስንት ብራኬት አለ? 2 ብራኬት አለ። እቺ ትሩ እንድትሆን 3 ኤንድ ራዲካል 3 ኢዝ አን ኤሌመንት ኦፍ ፓወር ሴት ኦፍ ቢ ቢል ኖሮ ትሩ ይሆን ነበር። እዚች ጋር ያለችው እቺ ነች። 2 ብራኬት አይደለም ያላት። ስለዚህ እዚች ጋር ባለችው ተደራራቢ ብራኬት የተነሳ ቢ ትክክል አይደለም፣ መልስ አይሆንም። ዲ ላይ ያለውንም ብታዩት እንደዛ ነው። 3 ኤንድ 3 ነው የሚለው። እኛ ግን 3 ኤንድ ራዲካል 3 ነው። እንደዚህ አይነት ኤሌመንት የለንም። 4 ኤሌመንቶች አሉን ከዘረዘርናቸው ጋር አይመሳሰልም። ዲ ላይ ያለው ሁልጊዜ ብራኬት ስንሰራ ከውስጥ ያለውንም ከውጭ ያለውንም ብራኬት መጠቀም አለብን። ለምሳሌ እዚህ ጋር ያለው ሰብሴት ነው ብንል ምን ብለን እናደርጋለን? ከውጭ ኦልሬዲ ለሁሉም የምንጠቀመው ብራኬት አለ፣ እሱን እንጽፋለን። ከዛ ደግሞ ከውስጥ እናደርግና 3 ኮማ ድጋሚ ብራኬት አድርገን 3 ኮማ ራዲካል 3 እሱን ብራኬት ዘግተን ሌላ መጀመሪያውን ያለውን የሚዘጋልንን ዋናውን ባውንዳሪ ብራኬት ደግሞ
እናደርጋለን። እሱን ሰብሴት ኦፍ ቢ ብንባል ወይም ፓወር ሰብሴት ኦፍ ቢ ብንባል ኢትስ ትሩ እንል ነበረ። ምክንያቱም ከውጭ ያለ ብራኬት አንድ አለን፣ ድጋሚ ደግሞ ውስጥ ያሉት የራሳቸው ቁጥሮች አለ። ስለዚህ ሲ ላይ ያለውን ብናይ አሁን 3 ኢዝ አ ሰብሴት ኦፍ ፓወር ሴት ኦፍ ቢ ይላል። 3 እዚህ ጋር ያለችዋን እንደምታዩት የፓወር ሴታችን ሰብሴት ነች። እውነት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ሁለተኛው ጥያቄያችን ደግሞ ሌት a is equals to x such that absolute value of x minus 1 is equals to 1 ይላል። ስለዚህ በሴት ቢውልደር ሜተድ ነው የተቀመጠልን። ይሄን ፓወር ሴቱን ፈልጎ ነው የሚባለው። ስለዚህ ሶሉሽናችን ላይ እያንዳንዱን አባላት መለየት አለብን። ምንድነው የተባልነው? x is that absolute value of x minus 1 is equals to 1 ነው የሚለው። ስለዚህ አባላቶቹን እንለይ። አሁን ማወቅ ያለብን absolute value of x minus 1 is equals to 1 የሚለውን ስንት ሊመጣ እንደሚችል የኤክስ ዋጋ እነማን እንደሆኑ ማወቅ አለብን። የሴት ኤ አባላት በኤክስ ተወክለዋል። ስለዚህ ኤክስን መፈለግ አለብን። የኤክስ ዋጋ ስንት ነው እውነት የሚያደርገው ይሄን ስቴትመንት? x minus 1 is equals to 1 or x minus 1 is equals to -1 ብለን ዋንን አንዴ ፖዚቲቭ አንዴ ኔጌቲቭ አድርገን ለኤክስ ሶልቭ እናደርጋለን ማለት ነው። ስለዚህ x equals to 1 አንደኛዋን አንድ ወደዛ ስንወስዳን ኔጌቲቭ የነበረችው ፕላስ ስለምትሆን ፕላስ 1 ይሆናል። x is equals to 2 ይሆናል 1 + 1። ሌላ ደግሞ x is equals to -1 + 1 ይሆናል። ያቺ -1ን ወደዛ ስንወስደው ስለዚህ x equals to -1 + 1 0 ይመጣል። የx ዋጋ 0 እና 2 ነው። ስለዚህ a በሊስቲንግ ሜተድ ብናስቀምጠው 0 እና 2 ነው። ስለዚህ የተጠየቅነው ምንድነው? የዚህን ፓወር ሴት ነው። ፓወር ሴት ማለት የዚህ ሰብሴት ሊሆን የሚችል ፓወር ሴት ኦፍ ኤ ማን ናቸው? ኢምፒቲ ሴት ፓወር ሴታችን ነው። ሌላኛው ቀጥሎ 0 ነው። ከዛ እያንዳንዱ ለየብቻ 2 አለን። ቀጥሎ ደግሞ 0 እና 2 አንድ ላይ ማለት ነው። ስለዚህ በዚህ መሰረት ነው የተቀመጠው። መልሳችን ኤ ነው ማለት ነው። ሶስተኛ ጥያቄያችን ደግሞ which one of the following set is a finite set ይላል። ፋይናይት ሴት የትኛው ስብስብ ነው ፋይናይት ሴት? ፋይናይት ማለት ከዚህ በፊት አውርተናል። ቆጥረን ልንደርስበት የምንችል ዘርዝረን ልንጨርሰው የምንችል መታወቅ መገለጽ የሚችል ማለት ነው። ብዛቱ ስንት እንደሆነ የሚታወቅ። ስለዚህ የትኛው ነው ማለቂያ ያለው ቆጥረን መጨረስ የምንችለው ነው የሚለው። የመጀመሪያው ምንድነው የሚለው? ኤ ላይ the set of points on the number line between -1 and 1 ይላል። በኔጌቲቭ 1 እና በአንድ መካከል ያሉ ፖይንቶች ነው የሚለው። ማለቂያ የላቸው። ለምሳሌ በሶሉሽናችን ባሳያችሁ -1 ብለን እኮ -0.09 አለ። -0.009 ሊኖር ይችላል። -0.009 ሊኖር ይችላል። ቁጥር ማለቂያ የለውም፣ በተለይ ሪል ነምበር ከተባለን። ስለዚህ እኛ ቁጥሩን በጨመርነው ቁጥር ኤግዚስት ያደርጋል፣ ግን አያልቅም። በኔጌቲቭ 1 እና በአንድ መካከል እንኳን ያለው ማለት ነው። ስለዚህ ኢንፋይናይት ሴት ነው። the set of positive composite numbers less than 1000 ከ1000 የሚያንሱ ፖዚቲቭ የሆኑ ኮምፖዚት ነምበሮች። ኮምፖዚት ነምበር ማለት በቻፕተር 1 እንደተማርነው ከአንድና ከራሱ ውጪ ሌላ አካፋይ ያለው ቁጥር ማለት ነው። ብዙ ፋክተሮች ያሉት ማለት ነው፣ ቢያንስ ከሁለት በላይ። ስለዚህ መዘርዘር እንችላለን። ለምሳሌ ከአንድ ብንነሳ ፖዚቲቭ ስለተባልን 4 ነው የመጀመሪያው ኮምፖዚት ነምበር። ከዛ 6 ነው፣ ከዛ 8 አለን፣ ከዛ 9፣ ከዛ 10፣ 12 እያልን እስከ 1000 ድረስ መዘርዘር እንችላለን። ለዛን 1000 ስለሚል ማለት ነው 9999 ድረስ መግለጽ እንችላለን። እነዚህ ቁጥሮች ኳንቲፋይድ ናቸው። ዘርዝራችሁ መጨረስ ትችላላችሁ ካልደከማችሁ። ማለቂያ አለው። ስለዚህ it is finite set። ሲ ላይ ምን ይላል? the set of irrational numbers between 0 and 5 ራሽናልም ይሁን ኢራሽናልም ይሁን በሁለት ቁጥሮች መካከል ያለው ቁጥርን ልንጨርሰው አንችልም። በጣም ብዙ ራሽናል ነምበርስ አሉ in between 0 and 5። ስለዚህ ኢንፋይናይት ነው። ዲ ላይ the set of positive prime number ነው የሚለው። ፕራይም ነምበር ማለት ምን ማለት ነው? ለራሱና ለአንድ ብቻ የሚካፈል ነው። ከማን እንጀምራለን? ለምሳሌ 2 አለ፣ 3 አለ፣ 5 አለ፣ 7 አለ፣ 11 አለ እያልን እንቀጥላለን። ማለቂያ የለውም። ለአንድና ለራሱ የሚካፈል ቁጥር አታጡም እስከ ቁጥር ፍጻሜ ብትሄዱ። ስለዚህ ስለማያልቅ ኢንፋይናይት እንላለን። መልሳችን ቢ ነው ማለት ነው። ወደ ቀጣዩ ለሰን ከማለፋችን በፊት እዚህ ጋር ቢያንስ የ15 ደቂቃ እረፍት አድርጉ፣ ምክንያቱም የማስታወስ አቅማችሁ ያድጋል። በነገራችን ላይ በፊውቸር ኤክስ አፕሊኬሽን ሁሉንም ዩኒቶች በዚህ መንገድ ነው አጥንተን የምንጨርሰው። ለእያንዳንዱ ዩኒት ማጠቃለያ ወይም ሰመሪ አለን። ማስታወስ ያለባችሁን ወሳኝ ነገሮች መጨረሻ ላይ እንነግራችኋለን። ከዛ ደግሞ 40 ጥያቄውን ትፈተኑና አብረን 40ውንም ጥያቄ እንሰራለን። ከዛ የሚከብዳችሁን ወይም የሚሸውዳችሁን ነገር በቀላሉ ታውቁታላችሁ ማለት ነው። ከዛ ፈተና በኮንፊደንስ ገብታችሁ ሰርታችሁ ውጤታማ ትሆናላችሁ። እኔ አንድ ዩኒት ብቻ ሳይሆን ሁሉንም
በዚህ መልክ ማጥናት እፈልጋለሁ፣ ሁሉንም ትምህርቶች ከናንተ ጋር ማጥናት እፈልጋለሁ የሚል ተማሪ መጀመሪያ ጉግል ፕሌይ ስቶር ላይ ገብቶ ፊውቸርኤክስ ብሎ ጽፎ አፕሊኬሽኑን ወደ ስልኩ ይጭናል። ከዛ በኋላ ከፍቶ መጠቀም ነው። አጠቃቀሙ በጣም ቀላል ነው። ፊት ለፊት እንደገባችሁ ፍሪ ትራያል የሚለውን ትነኩትና የፈለጋችሁትን የትምህርት አይነት ትመርጣላችሁ። ከዛ የመጀመሪያውን ዩኒት ሙሉውን በነፃ ማየት ትችላላችሁ። ሙሉ ዩኒቱን አይታችሁ ኮርሶቹን አጥንቼ ለፈተና ያዘጋጀኛል፣ በጣም ይጠቅመኛል፣ ውጤታማ ያደርገኛል ብላችሁ ካመናችሁ ከእናንተ የሚጠበቀው መመዝገብ፣ መክፈልና የከፈላችሁበትን አሳይታችሁ ወዲያውኑ መጀመር ነው። እንዴት ልመዝገብ፣ እንዴት ልክፈል የሚለውን ዝርዝር ደግሞ አፕሊኬሽኑን ገና ስትከፍቱት እንዴት ልጀምር የሚል ምልክት አለ። እሱን ነክታችሁ የቪዲዮና የጽሑፍ ማብራሪያ ታገኛላችሁ። ከፍላችሁ ከጀመራችሁ በኋላ አፕሊኬሽኑ በኢንተርኔት ብቻ ሳይሆን ያለ ኢንተርኔትም ይሰራል። ኮርሱን ስልካችሁ ላይ ጭናችሁ ያለ ኢንተርኔት እንድታጠኑ፣ ጥያቄ እንድትሰሩ ያደርጋችኋል። ማንኛውም አይነት ጥያቄና አስተያየት ካላችሁ በ0911070663 መደወል ወይም በቴሌግራም @futurexhelp ብላችሁ መጠየቅ ይቻላል። መልካም ቆይታ። አሁን ወደ ቀጣዩ ለሰን እንግባ። ሰላም እንዴት ናችሁ? በዘጠነኛ ክፍል ማትስ በአዲሱ ካሪኩለም ዩኒት 1 ፈርደር ኦን ሴትስ በሚለው ቻፕተራችን ተገናኝተናል። በለሰንቱ የምናየው ደግሞ ቬን ዲያግራምስ፣ ዩኒቨርሳል ሴትስ፣ ኢኳል ኤንድ ኢኩቫለንት ሴትስ የሚል ይሆናል። ስለዚህ በዚህ ርዕስ ስር እያንዳንዱ ነገር እናያለን። መጀመሪያ ቬን ዲያግራም የሚለውን እናያለን። ከዛ ደግሞ ዩኒቨርሳል ሴት የሚለውን እናያለን። ከዛ መጨረሻ ላይ ኢኳል ኤንድ ኢኩቫለንት የሚለውን ሴት አይተን እንጨርሳለን ማለት ነው። ስለዚህ ቬን ዲያግራም ከሚለውን ጀምር። ቬን ዲያግራም ማለት የስብስቦችን ዝምድና ለማሳየት የምንጠቀምባቸው ዲያግራሞች ማለት ነው። ወይም ሪሌሽንሺፓቸውን የሁለት ሴቶች ወይም የተለያዩ ሶስት ሴቶችም ሊሆን ይችላል። ሪሌሽንሺፓቸውን ግንኙነታቸውን ፒክቶሪያል ወይም ስዕላዊ በሆነ መንገድ መግለጽ ማለት ነው። ለምሳሌ ይሄ ሴት ኤ የሚባል አንድ ዲያግራም ቢኖረን፣ ሌላኛው ሁለተኛ ዲያግራም ደግሞ ቢ ቢኖረን፣ ከፈለግን ደግሞ እነዚህ ሁለት ዲያግራሞች የጋራ የሚያደርጋቸው ነገር አለ፣ የሚገናኙበት እቺ በቢጫማ ሰምራት። ስለዚህ ይህንን ሪጅን ኢንተርሴክሽን እንለዋለን ወይም የጋራ የሚገናኙበት ማለት ነው። ቬን ዲያግራም ሰርክል ሊሆን ይችላል። እኛ በሰርኩላር ልንገልጸው እንችላለን፣ በሬክታንክል ልናስቀምጠው እንችላለን። ብቻ ይገልጽልናል በምንለው ክሎዝድ በሆነ ኤሪያል ወይም ዲፋይንድ በሆነ ፖሊገን መግለጽ እንችላለን። የስብስቦችን ዝምድና ብቻ ለመግለጽ ነው ዓላማችን፣ እንዳትረሱ። ቬን ዲያግራም ማለት ነው የምንጠቀመው። ለምሳሌ ስብስብ ኤ 1 2 3 4 ቢሆን የስብስብ ቢ ደግሞ 2 3 ብቻ ቢሆን ቢ በማን ውስጥ ይገኛል ማለት በኤ ውስጥ ይገኛል። ይህንን በዲያግራም ብንገልጸው ለምሳሌ ኤን በትልቁ እንስልና ቢ እንደዚች አድርገን ከውስጥ ማድረግ እንችላለን። አሁን እዚህ ጋር ቁጥሮቹን ብንጽፍ 1 4 አሉ ከውጪ፣ 2 እና 3 ደግሞ ከውስጥ ነው። እንደምታዩት ቢ ውስጥ 2 እና 3 አለ። ኤ ውስጥ ቢውንም ጨምሮ 1 እና 4ንም አድ አድርጎ ይይዛል ማለት ነው። እንደዚህ አይነት ሪሌሽንሺፖችን በስዕል መግለጽ ቬን ዲያግራም ልንለው እንችላለን ማለት ነው። ሌላኛው ሁለተኛው የምናየው ነገር ዩኒቨርሳል ሴት ነው። ዩኒቨርሳል ሴት ማለት ስለሆነ ነገር እያወራን ስለሆኑ ስብስቦች እየተነጋገረን ከሆነ እዚህ ጋር እንዳየነው ኤ ያለን ቢ ያለን እንደዚህ አይነት ሴቶችን ወይም ስብስቦችን በምንሰራበት ጊዜ ያሉትን ስብስቦች በሙሉ በጠቅላላ የሚይዝ ዩኒቨርሳል ሴት እንለዋለን። በዛ ዲስከስ በምናደርጋቸው ሴቶች የሚበልጣቸው እያንዳንዱን ስብስብ የያዘ ሁሉንም ያካተተ ማለት ነው ዩኒቨርሳል ሴት። ለምሳሌ በቀላሉ ሴት ኤ 1 3 7 ብንል፣ ሴት ቢ ደግሞ 6 8 9 ብንል፣ ሴት ሲ ደግሞ ለምሳሌ 2 4 እና 10 ነው ብንል፣ አሁን ዩኒቨርሳል ሴታችን ማለት ዲኖት የሚደረገው ምን ማለት ነው? እነዚህን እያንዳንዱን ስብስቦች የያዘ ማለት ነው። ለምሳሌ ኤ ውስጥ 1 3 7 አለ፣ ሲ ውስጥ እንደዛው፣ ቢ ውስጥ እንደዛው። ስለዚህ ግን ዩኒቨርሳል ሴታችን ውስጥ ግን 1 2 3 4 5 6 7 8 9 10 ሊኖር ይችላል። አሁን እዚህ ጋር እንደምናየው 5 የለም ሌሎች ውስጥ። ዩኒቨርሳል ሴታችን ስለሆነ ግን አለው። እያንዳንዱ ኤ ውስጥ ያለው፣ ቢ ውስጥ ያለው፣ ሲ ውስጥ ያለው ዩኒቨርሳል ሴታችን ውስጥ አለ። ቼክ ማድረግ ትችላላችሁ። ስለዚህ እያንዳንዱ ስብስብ ለዩኒቨርሳል ሴታችን ሰብሴት መሆን አለበት። አያችሁ፣ ኤ ሰብሴት ኦፍ ዩኒቨርሳል ሴት። ምክንያቱም ሁሉም የኤ አባላት ዩኒቨርሳል ሴታችን ውስጥ አሉ፣ መገኘት አለበት፣ ግዴታ ነው። ቢ ውስጥ ሰብሴት ኦፍ ቢ ኦልሶ ሰብሴት ኦፍ ዩኒቨርሳል ሴት። ምክንያቱም ቢ ውስጥ ያለው በሙሉ ዩኒቨርሳል ሴታችን ውስጥ አለ። ሲም ሰብሴት ኦፍ ዩኒቨርሳል ሴት። የማንኛውም ሴት ለዩኒቨርሳል ሴት ሰብሴት መሆን አለበት፣ በቃ ግዴታ ነው። እነሱ ያላ
የምንላቸው እሱ አለው ማለት ነው። ትልቁ ነው ዩኒቨርሳል ሴት። አንድ ኤግዛምፕል ብንወስድ ሌት ዲ ኦል ዶግስ ብንል ሲ ደግሞ ኦል ካትስ ብንል፣ ስለዚህ ዩኒቨርሳል ሴታችን ምን ይሆናል ማለት ነው? ኦል አኒማልስ ሊሆን ይችላል። ለምሳሌ ዋናው ታርጌቱ ምንድነው? ሁለቱንም ስብስብ ማቀፍ የሚችል መያዝ የሚችል ማለት ነው። ዩኒቨርሳል ሴት አለ ያለንን ስብስብ አያቸው። አሁን ለምሳሌ ዶግ አኒማል ነው፣ ኦልሶ ካትም አኒማል ነው። ስለዚህ ዲንም ይይዝልናል፣ ሲንም ይይዝልናል። ስለዚህ ዩኒቨርሳል ሴት ማለት ሁሉንም ማቀፍ መያዝ መሰብሰብ የሚችል ማለት ነው። በዲያግራም ብንገልጸው ለምሳሌ ዩኒቨርሳል ሴታችን እንደዚህ ሊገለጽ ይችላል። ይሄንን ዩኒቨርሳል ሴት ብንል ውስጡ ዲ ይኖራል፣ ዶግ አለ፣ ውስጡ ማን አለ? ሌላ ካት አለ። ካቱንም ዶጉንም ሌላውንም እንስሳ መያዝ ይችላል ማለት ነው። ሰላም እንዴት ናችሁ? በለሰንቱ በተማርናቸው ዙሪያ የወጡ የማትሪክ ጥያቄዎችን እንሰራለን። የመጀመሪያው ጥያቄ ምንድነው የሚለው? ኢፍ the universal set is the set of integers የኢንቲጀር አባል ቢሆን ዩኒቨርሳል ሴታችን። ስለዚህ እየጻፍን እንየው። ዩኒቨርሳል ሴት ማለት ዩ ነው የምንለው ሁሉንም ስብስብ የያዘ ማለት ነው እንዳትረሱ። the set of ኢንቲጀር ማለት ከኔጌቲቭ ጀምሮ እስከ ፖዚቲቭ ድረስ የሚቀጥል ነው። then which one of the following pairs of sets contain sets that are not equivalent ኢኩቫለንት ያልሆኑ ሴቶችን የያዙት እነማን ናቸው? ለምሳሌ ኤን ቼክ እናደርገው። እንደዚህ ነው የተጻፈው አይደለም? ስለዚህ እያንዳንዱን አባል እንፈልግ። 3x + 5 = 0 ነው። ስለዚህ ለኤክስ ሶልቭ ብናደርግ 5ን ወደዛ ወደ ቀኝ ስንወስዱ -5 ይሆናል። ኤክስን ለማስቀረት ኦቨር 3 ብናደርግ x = -5/3 ይመጣል ማለት ነው። ስለዚህ የመጀመሪያው ስብስባችን አንድ ኤሌመንት ነው ያለው -5/3 ነው። ሁለተኛው ስብስባችን ደግሞ 2x - 7 = 0 ነው የሚለው 2x = 7ን ወደ ቀኝ ስንወስደው +7 ይሆናል። ለ2 ስናቃልለው 7/2 ይመጣል x። ስለዚህ ሁለተኛው ሴታችን 7/2 ይመጣል። ለዚህ ሁለቱ እንደምናየው ያላቸው አባላት ብዛት አንድ ነው። ስለዚህ የአባላት ብዛታቸው እኩል ከሆነ በብዛት ኢኩቫለንት እንለዋለን። ስለዚህ a is equivalent ነው። እኛ ግን not equivalent ነው ፈልጎ የተባልነው። ወደ b እንቀጥል፣ ቼክ እናድርገው። a times b = 0 ከመጣ እንደምታውቁት ያው ከዚህ በፊት አውርተናል። ወይ a 0 ነው ወይ ደግሞ b 0 ነው። ስለዚህ x + 2 times 3x - 2 ሲባዙ 0 ከመጣ ወይ x + 2 0 ነው ኦር ደግሞ 3x - 2 0 ነው። ከሁለት አንዱ 0 መሆን አለበት። ስለዚህ ከዚህ ስንነሳ x = -2 ይሆናል ሁለትን ወደ ቀኝ ስትወስዱት። ኦር ደግሞ 3x = 2ን ወደዛ ስትወስዱት +2 ይሆናል። xን ለማስቀረት ኦቨር3 ብናደርግ x = 3 በ3 ይጣፋል 2/3 ይመጣል። ስለዚህ የመጀመሪያ አባላቶቹ -2 እና 2/3 ናቸው። የሁለተኛው አባላቶቹ ደግሞ x - 2 = 0 ነው የሚለን x = 2 ነው። ስንት አባል አለው ማለት ነው? x = 2 ነው። አንድ አባል ነው ያለው። እዚህ ጋር እንደምናየው የመጀመሪያ አባላቶቹ 2 ናቸው። የሁለተኛው አባላቶቹ ግን አንድ አባል ነው ያለው። ስለዚህ ይሄ ኢኩቫለንት አይደለም። ኢኩቫለንት የምንለው የአባላት ብዛታችን እኩል ሲሆን ነው። ናው ኢኩቫለንት ነው የሚለው በቀላሉ መልሳችን ቢ ይሆናል። ሌሎቹንም ቼክ ማድረግ እንችላለን ከፈለጋችሁ። ሲ ላይ ያለውን ሊኒየር ኢኩዌሽን ነው። አንድ ሶሉሽን ነው የሚኖረው። ሁለተኛው ሊኒየር ስለሆነ አንድ ሶሉሽን ነው የሚኖረው። የአባላት ብዛት አንድ ነው የሚኖራቸው። ዲ ላይ ያለው ደግሞ x - 2 the whole square = 9 ነው የሚለው። ስለዚህ ይሄንን ለመስራት ምንድነው የምናደርገው? both sides square root ውስጥ እንከታለን። ይሄ ማለት x - 2 +or -3 ይሆናል። ያ ማለት x = አንድ ጊዜ 3 ሲደመር 2 ይሆናል። አንደኛው ደግሞ -3 ስለሚሆን 2ን እንደምርበታለን። ያ ማለት 3 ሲደመር 2፣ ሌላኛው ደግሞ -3 ሲደመር 2። ስለዚህ x = 3 ሲደመር 2 5 ነው። -3 ሲደመር 2 ደግሞ -1 ነው። ሁለት መልሶች አሉት። የሁለተኛው ካየን ደግሞ 3x - 1 = 5 ነው። ስለዚህ 3x = 5 ሲደመር 1 ይሆናል። 3x = 6 ይመጣል። ለ3 ብታካፍሉት የx መልስ 2 ይመጣል። ስለዚህ የመጀመሪያው ሁለት መልስ አሉ፣ ሁለተኛው ሁለት መልስ አለው። አሁን እነዚህም ኢኩቫለንት አይደሉም። ቢ እና ዲ ኢኩቫለንት አይደሉም ማለት ነው። ስለዚህ ጥያቄያችን ሁለት መልስ ሊኖረው ይችላል። በነገራችን ላይ ሲንም ቼክ ብታደርጉት የመጀመሪያው ሊኒየር ኢኩዌሽን ኖ ሶሉሽን ሊመጣባችሁ ይችላል። ሁለተኛው ኢኩዌሽን ግን አንድ መልስ ሊኖረው ይችላል። ስለዚህ ቢም ሲም ዲም ኖት ኢኩቫለንት ናቸው ማለት ነው። ወደ ሁለተኛው ጥያቄ እንምጣ። ኮንሲደር the following sets ይላል። እነዚህን ሴቶች በማየት ጥያቄውን እንመልሳለን። which one of the following is true about the given sets ነው የሚለው። እውነቱን ፈልጉ ነው የሚለው። ስለዚህ w 1 እያለ 1.1 1.2 1.3 እያለን የተሰጠን
ኤክስ ደግሞ ከ0 ተነስቶ እስከ 10 ነው። የዋይ ደግሞ 3 ብሎ 29/10 28/10 3 ማለት ይሄ 2.9 2.8 እያለ እስከ 2 ድረስ ነው ያለው። አባላቶቹም መጻፍም ከፈለግን ያው እንዘረዝራለን ከፈለግን። ዜድ ደግሞ ናቹራል ነምበር ሆኖ ከ10 የሚያንሱ ናቹራል ነምበሮች እናውቃለን። 1 2 ብለን እስከ 10 መድረስ ነው። 10ንም ያጠቃልላል። ስለዚህ የመጀመሪያው ኤ ላይ የሚለው ኢኳል ሴት ነው። ስለዚህ ወደ ሶሉሽን እንምጣ። ስለ ኢኳል ሴት እና ስለ ኢኩቫለንት አውርተናል። ኢኳል ማለት ያው በቁጥርም በአይነትም አንድ አይነት አባል ያሉት ማለት ነው። ኤን እና ሲ ላይ ያሉትን ቼክ እናድርግ መጀመሪያ። ስለዚህ ኤ ላይ ምን ይላል? ኤክስ ኢኳልስ ቱ ዜድ ነው። የኤክስ አባላትና የዜድ አባላት ተመሳሳይ ናቸው ይላል። ስለዚህ ኤክስ እና ዜድ ደግሞ እናውቃለን። ኤክስ እንደምታዩት 0 ብሎ ይጀምርና እስከ 10 ነው። ዜድ ላይ ግን ከ1 ይጀምርና እስከ 10 ነው። ናቹራል ነምበሮች ስለሚል ማለት ነው። ያው ናቹራል ነምበር 1 ብለን ነው የምንጀምረው። የኤክስ አባላት ከ0 ነው የሚጀምሩት which is whole number ነው። 0 1 2 3 ብሎ እስከ 10። የዜድ አባላት ግን ናቹራል ነምበር መቁጠሪያ ቁጥር ሆነው እስከ 10 ናቸው። 1 2 3 እያለን ነው የምንዘረዝረው። ስለዚህ እስከ 10። ስለዚህ አንድ ነገር ግን ያጎድልባቸዋል። ኢኳል ማለት ተመሳሳይ አባላት ነው። ኤክስ ላይ 0 አለ፣ ዜድ ላይ ግን የለም። ስለዚህ they are not equal። ኤ ልክ አይደለም። ትሩ የሆነውን ምረጡ ነው የተባልነው። ቢ ደግሞ ደብሊው እና ኤክስ ነው የሚለው። የደብሊውን አባላት ደግሞ ብንዘረዝር 1 አለን 1.1 1.2 እያለ እስከ 2 ነው የሚለው። የኤክስ አባላት ግን 0 1 2 3 ነው የሚለው። አይገናኙም እንደምታዩቸው። የደብሊው እንደምታዩት ዴሲማል ነው፣ የኤክስ ደግሞ ሆል ነምበር ነው። ስለዚህ አንድ አይነት መሆን አለባቸው እኩል ለመባል። ስለዚህ ሲም አይሆንም። ስለዚህ ኢኩቫለንት ነኝ። ኤክስ እና ዜድ ኢኩቫለንት ናቸው። በነገራችን ላይ ይሄ ምልክት እንደ ኢኩቫለንትም ይታያል። ስለዚህ የኤክስ አባላት ብዛት እዚህ ጋር እንደምናየው ነምበር ኦፍ ኤክስ ስንት ነው ብንቆጥራቸው 1 2 3 4 5 6 እያልን ከ1 እስከ 10 አለ። ዜሮን ስንጨምር 11 ነው በቀላሉ። ስለዚህ ነምበር ኦፍ ኤክስ 11 ነው። ነምበር ኦፍ ዜድ የዜድ ደግሞ ብዛት ስንት ነው? ከማን ጀምሮ ነው? ከ1 ጀምሮ እስከ 10 ነው ያለን። ስለዚህ ዜሮን ስለማያካትት ነምበር ኦፍ ዜድ 10 ነው። ስለዚህ ኢኩቫለንት አይደሉም። የአባላት ብዛታቸው እኩል አይደለም። አንዱ 11 ነው፣ አንዱ 10 ነው። ስለዚህ ቢ ልክ አይደለም። ዲ ላይ ደግሞ ጥያቄያችን የሚለው የደብሊው እና የዋይ አባላት ኢኩቫለንት ናቸው ነው የሚለው። ስለዚህ አባላቶቹን ዘርዝር ይላቸዋለሁ። ለዚህ ነምበር ኦፍ ደብሊው እና ነምበር ኦፍ ዋይ እኩል ከመጡ ኢኩቫለንት ነው እንላለን። ስለዚህ መቁጠር ነው እንግዲህ 1 2 3 4 5 6 7 8 9 10። ስለዚህ 11 አባላት አሉት አንድን ከጨመርን። ነምበር ኦፍ ዋይ ደግሞ 1 2 3 4 5 6 7 8 9 10 11። ስለዚህ የዋይም አባላት 11 ናቸው። ደብሊውም ዋይም አባላቶቻቸው ብደምሯቸው 11 ነው ብንቆጥራቸው። ስለዚህ ኢኩቫለንት ስለሆኑ ዲ መልሳችን ይሆናል ማለት ነው። ሶስተኛው ጥያቄያችን ጋር ስንመጣ which one of the following pairs represents equal set? ኢኳል ሴት ማለት ተመሳሳይ አንድ አይነት አይደንቲካል የሆነ ማለት ነው። ቀጥታ ሲ ላይ ብናይ ለምሳሌ እንደምታዩት 6 እና 12 3 እና 9 ነው። በፍጹም አንድ አይነት አይደሉም። ስለዚህ ይሄ አይሆንም። ኢኩቫለንት ሊሆኑ ይችላሉ ግን ኢኳል አይደሉም። እንዲህ አድርገን እናስወግዳለን። ለምሳሌ ኤን እንየው። የመጀመሪያው x square minus 4 times 3 minus x is equals to 0 ይላል። ሁለተኛው ደግሞ 4 minus x square times x minus 3 is equals to 0 ነው የሚለው። ስለዚህ ያሉትን የአባላት ብዛት እንለያለን። x is an element of natural number ተብለናል። እዚህ ጋር x is an element of integer። ለዚህን ስንሰራ x square minus 4 ማለት 2 ስኩዌር ነው ታይምስ 3 ማይነስ ኤክስ ኢዝ ኢኳልስ ቱ 0። ዲፈረንስ ኦፍ 2 ስኩዌር ደግሞ ከባለፈው ቻፕተር የምታስታውሱ ከሆነ ኤክስ ማይነስ 2 ታይምስ ኤክስ ፕላስ 2 ብለን ማድረግ እንችላለን። ላስታውሳችሁ ኤ ስኩዌር ማይነስ ቢ ስኩዌር ማለት ምን ተብሎ መጻፍ ይችላል? ኤ ማይነስ ቢ ታይምስ ኤ ፕላስ ቢ ተብሎ ፋክተራይዝ ይደረጋል። ስለዚህ ኤክስ ማይነስ 2 እና ኤክስ ፕላስ 2 አብዝተን ከዛ 3 ማይነስ ኤክስ ብለን መግለጽ እንችላለን በቀላሉ ኢዝ ኢኳልስ ቱ 0። አሁን አንድ ኮንሰፕት አለ ያስተማርኳችሁ ደግሞ ከዚህ በፊት። እነዚህ ሶስቱ ብዜታቸው 0 እንዲመጣ እያንዳንዳቸው 0 ሊሆኑ ይችላሉ ብለን ማሰብ እንችላለን። ስለዚህ x - 2 = 0 x + 2 = 0 3 - x = 0 ብለን መግለጽ እንችላለን። ይሄ ማለት x = 2 or x = -2 x = 3 ብለን መግለጽ እንችላለን። ስለዚህ የመጀመሪያው አባላቶቹ ኢንቲጀሮች ናቸው። ሁሉም ይካተታሉ። ኢንቲጀር ኔጌቲቭም ፖዚቲቭም ስለሚይዝ
-2 2 እና 3 መልስ ናቸው። ሶስት አባላቶች አሉ። ሁለተኛው ጥያቄ ላይ ደግሞ እንምጣ። 2 ስኩዌር -x ስኩዌር ነው የሚለው ፋክተራይዝ ለማድረግ እንዲመቸን ማለት ነው። x - 3 = 0። ስለዚህ ይሄንን በፋክተራይዝ እንደተማርነው 2 - x ታይምስ 2 + x ማድረግ እንችላለን። ታይምስ x - 3 = 0 ነው። ስለዚህ ማለት 2 - x = 0 ኦር 2 + x = 0 ኦር ደግሞ x - 3 = 0 ብለን መግለጽ እንችላለን። ምክንያቱም እርስ በርስ አባስተናቸው መልሳቸው 0 ከመጣ እነሱ ከሶስቱ አንዱ 0 መኖር አለበት ብለን ማለት ነው። ለዚህ እዚህ ጋር ይሄን ብትሰሩት x = 2 ነው ኦር x = -2 ነው ኦር ደግሞ x = 3 ነው። እዚህ ጋር ግን ምን ተብለናል? ናቹራል ነምበር ነው ተብለናል። ናቹራል ነምበር ደግሞ መቁጠሪያ ቁጥር ነው። ስንቆጥር 1 ብለን እንጀምራለን እንጂ ኔጌቲቭ ብለን አንቆጥርም። ስለዚህ 2 እና 3 ብቻ ናቸው እዚህ ውስጥ መልሳችን። ኔጌቲቭ ቱ አትካተትም። ስለዚህ አባላቶቻችን እዚህ ጋር 2 ነው፣ እኩል አይደሉም ማለት ነው። ኤ መልስ አይደለም። ቢ ላይ ደግሞ ምን ይላል? x is an even natural number ይላል። ለዚህ ኢቭን ነምበሮች መዘርዘር ትችላላችሁ። 2 4 6 8 እያልን ማለት ነው። ሁለተኛው ደግሞ አን ኦድ ናቹራል ነምበር ነው የሚለው። ኦድ ደግሞ ማለት እንግዲህ በፍጹም ተቃራኒ ነገር ነው እየነገረን ያለው። 1 3 5 7 እያላችሁ መቀጠል ነው። ስለዚህ እነዚህ በፍጹም አንድ አይነት ሊሆኑ አይችሉም። እንግዲህ እዚህ ጋር 2 4 6 8 ለሁለት የሚካፈሉ ናቸው። በዚህ በኩል ያሉት አይካፈሉም። አባላት ብዛታቸው ያው ኢንፋይናይት ነው። ኢኩቫለንት ሊሆኑ ይችላሉ ሜቢ፣ ግን ኢኳል አይደሉም። ዴፊኒትሊ የተለያዩ አባላት ነው ያላቸው። ለቢ አይሆንም። ዲ ላይ ያለው ደግሞ የመጀመሪያው 2 ለዛን x ለዛን ኦር ኢኳል ቱ 3 ይላል። ከሁለት የሚበልጥ ከ3 የሚያንስ ወይም እኩል የሚሆን ነው የሚለው። እሱ 3 ነው። በቃ እርግጠኛው የምነግራችሁ ከሁለት ይበልጣል ከ3 ጋር እኩል ይሆናል። እሱ 3 ነው። ሁለተኛው ደግሞ ከ3 ይበልጣል ወይም እኩል ይሆናል፣ ከ4 ደግሞ ያንሳል። ማን ነው? እሱ 3 ነው። በቃ ስለዚህ ሁለቱ ስብስቦች አንድ አይነት ትርጉም ነው ያላቸው፣ አንድ አይነት መልስ ነው ያላቸው 3 3 የሚል። ስለዚህ መልሳችን ዲ ይሆናል። ኢኳል የሆኑ ሴቶች ዲ ላይ ያለው ነው ማለት ነው። ወደ ቀጣዩ ለሰን ከማለፋችን በፊት እዚህ ጋር ቢያንስ የ15 ደቂቃ እረፍት አድርጉ። ምክንያቱም የማስታወስ አቅማችሁ ያድጋል። በነገራችን ላይ በፊውቸር ኤክስ አፕሊኬሽን ሁሉንም ዩኒቶች በዚህ መንገድ ነው አጥንተን የምንጨርሰው። ለእያንዳንዱ ዩኒት ማጠቃለያ ወይም ሰመሪ አለን። ማስታወስ ያለባችሁን ወሳኝ ነገሮች መጨረሻ ላይ እንነግራችኋለን። ከዛ ደግሞ 40 ጥያቄውን ትፈተኑና አብረን 40ውንም ጥያቄ እንሰራለን። ከዛ የሚከብዳችሁን ወይም የሚሸውዳችሁን ነገር በቀላሉ ታውቁታላችሁ ማለት ነው። ከዛ ፈተና በኮንፊደንስ ገብታችሁ ሰርታችሁ ውጤታማ ትሆናላችሁ። እኔ አንድ ዩኒት ብቻ ሳይሆን ሁሉንም በዚህ መልክ ማጥናት እፈልጋለሁ፣ ሁሉንም ትምህርቶች ከናንተ ጋር ማጥናት እፈልጋለሁ የሚል ተማሪ መጀመሪያ ጉግል ፕሌይ ስቶር ላይ ገብቶ ፊውቸር ኤክስ ብሎ ጽፎ አፕሊኬሽኑን ወደ ስልኩ ይጭናል። ከዛ በኋላ ከፍቶ መጠቀም ነው። አጠቃቀሙ በጣም ቀላል ነው። ፊት ለፊት እንደገባችሁ ፍሪ ትራያል የሚለውን ትነኩትና የፈለጋችሁትን የትምህርት አይነት ትመርጣላችሁ። ከዛ የመጀመሪያውን ዩኒት ሙሉውን በነፃ ማየት ትችላላችሁ። ሙሉ ዩኒቱን አይታችሁ ኮርሶቹን አጥንቼ ለፈተና ያዘጋጀኛል፣ በጣም ይጠቅመኛል፣ ውጤታማ ያደርገኛል ብላችሁ ካመናችሁ ከናንተ የሚጠበቀው መመዝገብ፣ መክፈልና የከፈላችሁበትን አሳይታችሁ ወዲያውኑ መጀመር ነው። እንዴት ልመዝገብ፣ እንዴት ልክፈል የሚለውን ዝርዝር ደግሞ አፕሊኬሽኑን ገና ስትከፍቱት እንዴት ልጀምር የሚል ምልክት አለ። እሱን ነክታችሁ የቪዲዮና የጽሑፍ ማብራሪያ ታገኛላችሁ። ከፍላችሁ ከጀመራችሁ በኋላ አፕሊኬሽኑ በኢንተርኔት ብቻ ሳይሆን ያለ ኢንተርኔትም ይሰራል። ኮርሱን ስልካችሁ ላይ ጭናችሁ ያለ ኢንተርኔት እንድታጠኑ፣ ጥያቄ እንድትሰሩ ያደርጋችኋል። ማንኛውም አይነት ጥያቄና አስተያየት ካላችሁ በ0911070663 መደወል ወይም በቴሌግራም @futurex_help ብላችሁ መጠየቅ ይቻላል። መልካም ቆይታ። አሁን ወደ ቀጣዩ ለሰን እንግባ። ሰላም እንዴት ናችሁ? በ9ኛ ክፍል ማትስ በአዲሱ ካሪኩለም ዩኒት 1 ፈርደር ኦን ሴትስ በሚለው ቻፕተራችን ተገናኝተናል። በሌሰን 3 አሁን ደግሞ የምናየው ሴት ኦፕሬሽንስ የሚል ይሆናል። በዚህ ርዕስ ስር ደግሞ 3 ነገሮችን እናያለን። የመጀመሪያው ዩኒየን ኦፍ ሴትስ ይሆናል። ሁለተኛው ደግሞ ኢንተርሴክሽን ኦፍ ሴትስ ይሆናል። ሶስተኛው ደግሞ ኮምፕሊመንት ኦፍ ሴትስ የሚል ይሆናል። ለዚህ በመጀመሪያ ዩኒየን ኦፍ ሴትስ የሚለውን እንጀምር። የሁለት ሴቶች ዩኒየን ዲኖት ሲደረግ ወይም ምልክት ሲደረግ ኤ ዩ ቢ ወይም ኤ ዩኒየን ቢ ብለን እንጽፋለን ማለት ነው። ይህን ማንበብ ማለት ኤ ዩኒየን ቢ ተብሎ ይነበባል። የኤ አባላትና የቢ አባላት ማቀላቀል ማለት ነው። ዩኒየን ማድረግ፣ አንድ ላይ ማድረግ ማለት ነው። ለምሳሌ ኤ ዩኒየን ቢ አባላት
ማለት x says that x is element of A or x is element of B። ስለዚህ ወይ የA አባል ነው ወይ የB አባል ነው ማለት ነው A ዩኒየን Bን ስንገልጽ። ስለዚህ አባላቶቹን መቀላቀል ነው በቀላሉ። ለምሳሌ A ማለት 1 2 3 ነው ቢባል B ደግሞ A B C ነው ቢባል A ዩኒየን Bን ስሩ ብንባል ምንድነው የምናደርገው? A ውስጥ ያለውን እያንዳንዱን አባል እንጽፋለን 1 2 3 B ውስጥ ያለውንም እንጽፋለን ABC ቀላቀልናቸው ማለት ነው። ሌላ ምንም አይደለም። ይሄ ነው ዩኒየን ማለት አባላቶቹን መቀላቀል። ፕሮፐርቲስ ኦፍ ዩኒየን የዩኒየን ጸባዮች ለምሳሌ ሌት ብለን ብንነሳ 3 ስብስቦች ቢኖሩን A B and C የሚባሉ are sets and U is universal set ብንል ለምሳሌ ማንኛውም ስብስብ A ዩኒየን A ራሱን ከራሱ ጋር ብናቀላቅለው መልሶ ራሱን ነው የሚሰጠን። ሌላ የተለየ ስብስብ አይፈጠርም። ራሱ ከራሱ ጋር ማለት መልሶ ራሱን ነው የሚሰጣችሁ። ለምሳሌ A ማለት እዛ ጋር እንደጻፍነው 1 2 3 ነው። B ABC ቢሆን Aን ከA ጋር ብናቀላቅለው A ማለት 1 2 3 ነው። ዩኒየን አሁንም A ማለት 1 2 3 ነው። እነዚህን ብናቀላቅላቸው መልሶ ራሱን ነው 1 2 3። አባላቶቹን ደጋግመን መጻፍ አንችልም እዛው ቅንፍ ውስጥ። ስለዚህ ይሄ መልሶ A ነው ይሰጣል። ስለዚህ A ዩኒየን A ከራሱ ጋር ሲቀላቀል A ነው የሚሰጣል። ሁለተኛው ማንኛውም ስብስብ ዩኒየን ኢምፒቲ ሴት ሲደረግ አሁንም ቢሆን መልሶ ራሱን ነው የሚሰጣል። ምክንያቱም ማንኛውንም ቁጥር 0 ብትደምሩበት አይጨምርም አይቀንስም። ለምሳሌ A ዩኒየን ዩኒቨርሳል ሴት ደግሞ ቢባል ዩኒቨርሳል ሴት ይሰጣል። ምን ማለት ነው? ዩኒቨርሳል ሴታችን ከ1 እስከ 10 ይዟል እና ምን ማለት ነው? A እና ዩኒቨርሳል ሴታችንን ብትቀላቀሉት መልሶ ዩኒቨርሳል ሴቱን ነው የሚሰጠው። ምክንያቱም ሲጀምር ዩኒቨርሳል ሴቱ A ውስጥ ያለውን በሙሉ ይይዛል። ለምሳሌ አንድ ስብስብ A ዩኒየን B ቢሆን ኤም ሆነ B የዚህ ዩኒየን ምንድን ናቸው? ሰብሴቶች ናቸው። ኤም የዚህም ዩኒየን ሰብሴት ነው። ምክንያቱም A ውስጥ ያለው ዩኒየን ውስጥ አለ፣ ወይም ደግሞ B ውስጥ ያለው በሙሉ የB አባላት ዩኒየናቸው ውስጥ አለ A ዩኒየን B ውስጥ። ስለዚህ አንድ ሴት ከሌላ ጋር ዩኒየን ከተደረገ በኋላ እሱም የዛ ሰብሴት ነው ማለት ነው። ምክንያቱም እሱ ውስጥ ያለው ዩኒየን ውስጥ ስላለ። A ዩኒየን B እና B ዩኒየን Aን ብትጽፉ ተመሳሳይ ነው። ምንም ልዩነት የለውም ቦታ ብታቀያየሩ። ኤን ከቢ ጋር መቀላቀል ቢን ከኤ ጋር ከመቀላቀል ጋር ምንም ልዩነት የለውም። የቦታ ልዩነት ነው፣ ችግር የለውም። ኤ ዩኒየን ቢ ዩኒየን ሲ ብታደርጉ ኤ ዩኒየን ቢ ዩኒየን ሲ ጋር እኩል ነው። ምንም ችግር የለም። ለውጡ የቦታ ነው። ምንም አይነት ችግር የለውም እንደዚህ አይነት ሽፍት ቢኖር። ለምሳሌ ሌት ኤ ኢዝ ኢኳልስ ቱ ኤክስ ዛት ኤክስ ኢዝ ኤለመንት ኦፍ ኢንቲጀር ቢሆን ኤንድ ኤክስ ግሬተር ዛን ኦር ኢኳል ቱ 4። ይህ ማለት ከአራት የበለጡ ወይም እኩል የሆኑ ኢንቲጀሮች ነው። ቢ ደግሞ ኤክስ ዛት ኤክስ ኢዝ ኤለመንት ኦፍ ኢንቲጀር ኤንድ ኤክስ ግሬተር ዛን ኦር ኢኳል ቱ 10 ቢሆን ጥያቄያችን ፋይንድ ኤ ዩኒየን ቢ ነው። ስለዚህ የነዚህን ዩኒየን ብንፈልግ የኤ አባላትን እስኪ እንጥቀሳቸው። ምን ማለት ነው? ከአራት የሚበልጡ ኢንቲጀሮች 4 5 6 7 8 እያለ ይቀጥላል። ማለቂያ የለውም ኢንቲጀር። ቢ ደግሞ ማለት ኢንቲጀር ሆኖ ከ10 የሚበልጡ ወይም እኩል የሚሆኑ ማለት 10 11 12 እያለ ይቀጥላል። ስለዚህ ኤ ዩኒየን ቢ ማለት ቀላቅሏቸው። ኤ ውስጥ ያለውን ከቢ ውስጥ ጋር ቀላቅሉት። ትንሹ ቁጥር ማን ነው? እዚህ ጋር 4 ነው። ቀጥሎ ማን ነው? 5 ነው፣ 6 ነው፣ ከዛ 7 ከዛ 8 እያለ ይቀጥላል። ስለዚህ ኤ ዩኒየን ቢ ማለት ምንድነው ማለት ነው? ኤ ሆነ ማለት ነው ሳናውቀው። ምክንያቱም ቢ ውስጥ ያሉት እያንዳንዱ ኤሌመንቶች ኤ ውስጥ ካሉ ኤ ሳይታወቅ ዩኒቨርሳል ሴት ሆነ። ምክንያቱም ኤ ከ4 የሚበልጥ ነው፣ ቢ ግን ከ10 የሚበልጥ ነው። እዚህ ውስጥ አለ ከ4 የሚበልጡ ውስጥ 10 የሚበልጡ አሉ ማለት ነው። ስለዚህ ኤ ዩኒየን ቢ ማለት ይሄ ነው። ይሄ ደግሞ ማን ነው? እንዳጋጣሚ ከኤ ጋር ተመሳሰለ። ሌላኛው ሁለተኛው ማወቅ ያለብን ኢንተርሴክሽን ኦፍ ሴትስ ነው። ኢንተርሴክሽን ዲኖት ሲደረግ ኤ ኤን ቢ ተብሎ ነው። ቅድም ኤ ዩኒየን ቢ ዩ ነበር። አሁን ኤ ኤን ቢ። ይሄ ምን ይባላል? ኤ ኢንተርሴክሽን ቢ ማለት ነው። ሁለቱም ጋር ያለ ኤለመንት ማለት ነው። ኤም ውስጥ ቢም ውስጥ ያለ ማለት ነው። ሁለቱንም የጋራ የሚያደርግ ኤለመንት ማለት ነው። ኤ ኢንተርሴክሽን ቢ ማለት ኤክስ ሳይዛት ኤክስ ኢዝ ኤለመንት ኦፍ ኤ ኤንድ ኤክስ አን ኤለመንት ኦፍ ቢ መሆን አለበት። ምን ማለት ነው? ለምሳሌ በቀላል ኤግዛምፕል ባሳያችሁ ኤ ኢዝ ኢኳልስ ቱ 1 2 3 ቢሆን ቢ ደግሞ 3 4 5 ቢሆንልን ዩኒቨርሳል ሴታችን ምን ይሆናል ማለት ነው? 1 2 አድርገን እስከ 10 ብንወስድ ለምሳሌ ኤ
ኢንተርሴክሽን ቢ ማለት ኤም ውስጥ ያለ ቢም ውስጥ ያለ ሁለቱም ጋር ያለ የጋራቸው ማለት ነው። ስለዚህ ማን ነው? 3 ነው እንደምታዩት ሁለቱም ውስጥ ያለው ኤም ውስጥ አለ ቢም ውስጥ አለ። ስለዚህ የጋራ አባል ከሌላቸው ለምሳሌ ሲ እንልና ለምሳሌ 5 6 7 ብንል አሁን የኤ እና የሲን ኢንተርሴክሽን ፈልጉ ብንባል የኤ እና የሲ የጋራ አባል ማን ነው? ኤም ውስጥ ያለ ሲም ውስጥ ያለ አባል የለንም። ስለዚህ ኢምፒቲ ሴት ነው፣ ምንም የሌለው ባዶ ስብስብ ነው። ስለዚህ ምንም የጋራ አባል የሌላቸው ሴቶች ወይም ደግሞ ኢምፒቲ ሴት ከሆነ ኢንተርሴክሽናቸው ስብስቦቹ ምን ይባላሉ? ዲስጆይንት ሴትስ ይባላሉ። ለምሳሌ ኤ ኤንድ ሲ አር ዲስጆይንት ሴትስ እንላቸዋለን ማለት ነው። ኢንተርሴክሽን ላይ እንደ ዩኒየን ፕሮፐርቲዎች አሉ፣ ጸባዮች አሉ ምናየው። የመጀመሪያው ነገር ኤ ኢንተርሴክሽን ኤ ማንኛውም ስብስብ ከራሱ ጋር የጋራ ብንሰራው ወይም ኢንተርሴክሽን ብንሰራው ኤ ነው መልሶ የሚሰጠን። ምክንያቱም ሁለቱም ጋር ያለ ማለት ነው፣ ራሱ ጋር ሁለቱም ጋር ይገኛል ማለት ነው። ኤ ኢንተርሴክሽን ኢምፒቲ ሴት ብትባሉ በኤ እና በኢምፒቲ ሴት የጋራው ማን ነው? ኢምፒቲ ሴት ነው፣ ሁለቱም ውስጥ ያለው። ኤ ኢንተርሴክሽን ዩኒቨርሳል ሴት ከሆነ ይህን በኋላ ቼክ ማድረግ እንችላለን። ለምሳሌ ኢዩት ኤ እና ዩ ውስጥ ያለው የጋራ ማን ነው? ራሱ ኤ ነው። ምክንያቱም ሁለቱንም የጋራ የሚያደርጋቸው ኤ ውስጥ ያለው ነው ትንሹ። ስለዚህ ኤ ማለት ነው። ኤ ኢንተርሴክሽን ቢ ደግሞ ብንባል የኤ እና የቢ ኢንተርሴክሽን እዚህ ጋር እንደምናየው 3 ነው አይደል? ኤ ኢንተርሴክሽን ቢ ኢዝ ሰብሴት ኦፍ ኤ መሆን ይችላል። ኤ ኢንተርሴክሽን ቢ ኢዝ ሰብሴት ኦፍ ቢ። ምንጊዜም ኢንተርሴክሽኑ የእያንዳንዳቸው ሴቶች አባል ነው። ምክንያቱም ሁለቱም ውስጥ ያለውን የጋራ ነው እየወሰድን ያለ ነው። እዚህ ጋር እንደምናየው ኤ ኢንተርሴክሽን ቢ ላይ 3 መጥቶልናል። 3 ደግሞ ኤ ውስጥ አለ ቢ ውስጥም አለ። ስለዚህ 3 የኤም ሰብሴት ነው የቢም ሰብሴት ነው። 3 ማለት ደግሞ ኤ ኢንተርሴክሽን ቢ ነው። ሌላኛው ደግሞ ኤ ኢንተርሴክሽን ቢ ማለት ቢ ኢንተርሴክሽን ጋር አንድ አይነት ነው፣ ምንም ችግር የለም። የኤ እና የቢ የጋራ ማለት ነው። ይሄኛውም ደግሞ የቢ እና የኤ የጋራ ማለት ነው። ቦታ ነው ያቀያየር ነው፣ ትርጉሙ ግን ተመሳሳይ ነው። ሌላኛው ኮሚቴቲቭ ፕሮፐርቲ ነው። ኤ ኢንተርሴክሽን ቢ ብሎ በቅንፍ ውስጥ ከዛ ከቅንፍ ውጭ ደግሞ ኢንተርሴክሽን ሲ ቢል እና ድጋሚ ኤ ኢንተርሴክሽን ብሎ ደግሞ በቅንፍ ውስጥ ቢ ኢንተርሴክሽን ሲ ቢል አንድ አይነት ነው። ስለዚህ እነዚህን ፕሮፐርቲዎች በመጠቀም የተለያዩ ጥያቄዎችን እንሰራለን ማለት ነው። ለምሳሌ ይህን ጥያቄ እንየው። የተጠየቅነው ኤ ኢንተርሴክሽን ቢ ነው። ስለዚህ እዚህ ጋር እንደምናየው እያንዳንዱን አባል ማወቅ አለብን። እዚህ ጋር እንደምታዩት ኤ አለ ቢ አይደለም። ይሄኛው አባል ከነ ቅንፍ ውስጥ ያለ ቢ ነው። ስለዚህ ሌላ አይነት አባል ነው ይሄ። ስለዚህ ኤ አንድ አባል ነው፣ ቢ ብራኬት ውስጥ ያለ ቢ አባል ነው፣ ሌላኛው ሲ ነው። እዚህኛው ውስጥ ያለችዋ ግን ቢ ብቻ ነች። ጀስት ብራኬቱ ኤክስተርናል ነው፣ ጀስት ባውንደሪውን ለማሳየት ነው። እዛኛው ግን ኢንተርናልም ብራኬት አለው። የቢ አባላት እነማን ናቸው የሚለውን ለማሳየት ነው ይችኛዋ ቅንፍ ያለችው። እዚህ ጋርም እኮ ኤ ላይ ቅንፍ አለው። ያ ቅንፉ ውስጡ ያሉትን አባላት ባውንድ ለማድረግ ነው። ይችኛዋ ግን የአባሉ የራሷ የሆነ ቅንፍ ነው። ስለዚህ አሁን ኤ ኢንተርሴክሽን ቢ ምንም የለም ማለት ነው፣ ኢምፒቲ ነው። ምክንያቱም የጋራ የሚያደርግ የሚያመሳስላቸው ነገር የለም። ይሄ ኤቢሲ ቢሆን ኖሮና የቢም ደግሞ ቢ ቢሆን አሁን ለዚህኛው አንድ ብራኬት ነው፣ ይሄኛውም ባለ አንድ ብራኬት ስለሆነ ኤ ኢንተርሴክሽን ቢ ፈልጉ ብንባል ኢንተርሴክሽናቸው ቢ ይሆን ነበር ሁለቱም ውስጥ ያለው። ነገር ግን አሁን እንደምናየው ተጨማሪ ብራኬት ነው ያለው። ሌላ አንድ ብራኬት ቢጨመር ኖሮ ግን ኢንተርሴክሽን መሆን ይችል ነበር ማለት ነው። ስለዚህ ሁለቱ ስብስቦች ምንድን ናቸው? ዲስጆይንት ናቸው ወይም ኢምፒቲ ነው ኢንተርሴክሽናቸው። ሌላኛው ደግሞ የምናየው ኮምፕሊመንት ኦፍ ሴት የሚለውን ይሆናል። ለዚህ እዚህ ጋር ሪሌቲቭ ኮምፕሊመንት ወይም ዲፈረንስ ኦፍ ሴትስ የሚለውን እናያለን እና ደግሞ አብሶሉት ኮምፕሊመንት የሚለውን እናያለን፣ እንደ ኮምፕሊመንት ማለት ነው። ስለዚህ መጀመሪያ እስኪ ሪሌቲቭ ኮምፕሊመንት ምን እንደሆነ እንይ። ስለዚህ ሪሌቲቭ ኮምፕሊመንትን ዲኖት የምናደርገው ኤ ስላሽ ቢ ብለን ነው። ይሄ ሲነበብ ደግሞ the relative complement of b with respect to a ማለት ነው። በሌላ አነጋገር ደግሞ መግለጽ እንችላለን ይሄንን a less b ብለን። a less b ማለት በቀላሉ a ውስጥ ኖሮ b ውስጥ የሌለ ማለት ነው በቀላሉ። አሁን ከዚህ በኋላ ስንፈልግ ከa ላይ bን እንደመቀነስ ማለት ነው በሴት ወይም ለምሳሌ a slash b ወይም a less b ብለን x is that x is an element of a and x is not an element of b a ውስጥ አለ b ውስጥ ግን የለም ያልኳችሁ ማለት ነው። ለዚህ ከኤ አንጻር ቢ ውስጥ የሌለ ማለት ነው። በቃ ሪሌቲቭ ኮምፕሊመንት ኦፍ ቢ with respect to a ማለት ኤግዛምፕል አሳያችሁ። ለምሳሌ እንደዚህ ነው ኤ እና ቢ ኤ ስላሽ ቢ እና ቢ ስላሽ ኤን ፈልጉን የተባል ነው። ስለዚህ ኤ ለስ ቢ ማለት ወደ ሶሉሽን ስንመጣ ኤ ውስጥ ያለ ቢ ውስጥ ግን የሌለ ማለት ነው። ስለዚህ እዚህ ጋር 0 ኤ ውስጥ አለ ቢ ውስጥ የለም። ስለዚህ አንደኛው ነው። ሌላኛው ሁለቱም ውስጥ አለ። ስለዚህ አትሆንም። ይሄ ኢንተርሴክሽን ነው እንጂ ለስ ቢ ውስጥ አይካተትም። ኤ አባላት ላይ ቢ ውስጥ የሌለውን ነው የምንፈልገው። ስለዚህ አራትንም እንቀንሳለን ምክንያቱም እዛ ውስጥ አለ። ቢ ውስጥ 2 አለች እንደምታዩት 4 አለ። ከዚህ ውጭ ያሉት ግን ኤ ውስጥ አሉ ቢ ውስጥ የሉም። ስለዚህ 6 እና 8ን እንጨምርና ኤ ለስ ቢ ናቸው ማለት ነው። ኤ ውስጥ አሉ ቢ ውስጥ የሉም ማለት ነው። ሌላኛው ደግሞ ቢ ውስጥ ኖረው ደግሞ
ደግሞ ኤ ውስጥ የሌሉ ቢ ለስ ኤ። ስለዚህ the relative complement of b with respect to a። አሁን እስኪ ቢ ውስጥ ብቻ ያሉትን ለይተን እናውጣ። ማን ናቸው? ሁለት ኤ ውስጥ አለ እንደምታውቁት፣ አራትም ኤ ውስጥ አለ፣ የቀሩት ግን የሉም። ስለዚህ 1 3 እና 5ን እንጽፋለን ማለት ነው። ሌላው እዚህ ጋር absolute complement ነው። absolute complement ዲኖት የምናደርገው ምንድነው? ኤ ጭረት ነው የምናደርገው። ይሄ ኤ ኮምፕሊመንት ማለት ነው። ምን ማለት ነው? ዩኒቨርሳል ሴት ውስጥ ኑሮ ኤ ውስጥ ግን የሌለ ማለት ነው። ኤ የጎደለው ለምሳሌ ኤ 1 2 3 ቢሆን ቢ ደግሞ 4 5 6 ብንል ዩኒቨርሳል ሴታችን ደግሞ ከ1 እስከ 10 ቢሆን 1 2 3 4 እያለን እስከ 10 ቢሆን ኤ ኮምፕሊመንት ካልን ምን ማለት ነው? ኤ ውስጥ ያሉትን ኤሌመንቶች ከዩኒቨርሳል ሴታችን ጋር ማወዳደር ማለት ነው። ኤ የጎደለውን ማውጣት ነው። ስለዚህ አሁን እንደምታዩት 1 2 3 ዩኒቨርሳል ሴታችን ውስጥ ኦልሬዲ አሉ። ግን ዩኒቨርሳል ሴታችን ከዚህ ውጪ ብዙ ኤሌመንቶች አሉት። እነዚህ ኤሌመንቶች ማን ናቸው ካላችሁኝ 4 5 6 እያልን መቀጠል እንችላለን እስከ 10 ድረስ። ስለዚህ እነዚህ ኤ ኮምፕሊመንት ይባላሉ። እነዚህ በጠቅላላ ኤ ውስጥ የሉም፣ ግን ዩኒቨርሳል ሴታችን ውስጥ አሉ። ለምሳሌ ቢ ኮምፕሊመንትን ብንፈልግ ደግሞ ቢ ውስጥ የሌለ ማለት ነው። ከዛ ግን ዩኒቨርሳል ሴታችን ውስጥ ያለ ለምሳሌ 1 2 3 ቢ ውስጥ የለም፣ 4 5 6 ቢ ውስጥ ስላለ እንተውና የሌሉትን ደግሞ እንጽፋለን 7 8 9 10 ብለን ማለት ነው። ቢ ኮምፕሊመንት ይባላሉ። የኮምፕሊመንቶች ደግሞ ፕሮፐርቲ አላቸው። እነዚህ ፕሮፐርቲዎች በነገራችን ላይ ምርጫ ላይ በጣም ትጠየቃላችሁ፣ ማትሪክ ላይ ማለት ነው። ስለዚህ በደንብ ማወቅ አለባችሁ። ሌት ኤ ኢዝ ሰብሴት ኦፍ ዩኒቨርሳል ሴት። ያው ታውቃላችሁ ማንኛውም ሴት የዩኒቨርሳል ሴት ሰብሴት ነው እና ደግሞ ቢ ሰብሴት ኦፍ ዩኒቨርሳል ሴት እንበል። ይሄ ያው የሚታወቅ ጀነራል ትሩዝ ነው። ደን ዩኒቨርሳል ሴት ኮምፕሊመንት ካለን ኢምፒቲ ነው። ከዩኒቨርሳል ሴታችን ውጪ ምንም አይነት ነገር ሊኖር አይችልም። ዩኒቨርሳል ሴት ሁሉንም ይይዛል ነው ያለው። ስለዚህ ከዚህ ስብስብ ውጪ ደግሞ ዜሮ ነው ሊኖር የሚችለው፣ ኢምፒቲ ነው። ለዚህ ይሄንን ፕሮፐርቲ እንዳትረሱ፣ ሜጀር ነው ይሄ ጥያቄ። ሌላኛው ኢምፒቲ ሴት ኮምፕሊመንት ከተባለ ከኢምፒቲ ሴት ውጪ ከተባለ ዩኒቨርሳል ሴት ነው። አያችሁ ሁለቱ ተቃራኒ ናቸው። ኮምፕሊመንት ማለት ተቃራኒ ማለት ነው። ሌላ ኤ ዩኒየን ኤ ኮምፕሊመንት፣ የኤና የኤ ኮምፕሊመንት ዩኒየን ስናደርግ የሚሰጠን ምንጊዜ ዩኒቨርሳል ሴት ነው። ምክንያቱም ኤ ውስጥ ያለውንና ኤ ውስጥ የሌለውን መደመር ማለት ነው። ለምሳሌ ላሳያችሁ። ኤ 1 3 5 ነው። የቢ አባላት ደግሞ 5 7 እና 9 ነው እንበል። ዩኒቨርሳል ሴታችን ደግሞ ከ1 ጀምሮ እስከ 10 ያሉት ናቸው እንበል። ሁሉንም ይዘዋል ማለት ዩኒቨርሳል ሴታችን። አሁን ኤ ዩኒየን ኤ ኮምፕሊመንት ብንል ኤ ማለት ያው የኤ አባላት 1 3 እና 5 ነው። ዩኒየን ኤ ኮምፕሊመንት ማለት ኤ ውስጥ የሌለ ከነዚህ ውጪ ማለት ነው። ስለዚህ 2ን 4ን 6ን 7ን 8ን እያልን እስከ 10 መጥቀስ እንችላለን። ስለዚህ የሁለቱ ዩኒየን ማለት ማን ነው? ቀጥታ ብንቀላቀላቸው 1 ከዚህ አለ፣ ቀጥሎ ከዚህ 2 አለ፣ ከዚህ 3 አለ፣ ከዚህ 4 አለ፣ ከዚህ 5 አለ እያልን ብንጠቀልለው ዩኒቨርሳል ሴታችንን እንፈጥር ነው ማለት ነው። ከ1 እስከ 10 ብለን ጻፍ። ስለዚህ ይሄ ደግሞ ማን ነው? እንደምታዩት ዩኒቨርሳል ሴታችን ነው። ስለዚህ ኤ ዩኒየን ኤ ኮምፕሊመንት ዩኒቨርሳል ሴት ነው። ማንኛውም ስብስብ ቢም ቢሆን ነው የምላችሁ። ቢ ዩኒየን ቢ ኮምፕሊመንት ከተባለ ቢ ውስጥ ያለም ቢ ውስጥ የሌለን መደመር ማለት ነው። እሱ ደግሞ ዩኒቨርሳል ሴት ነው። ሌላኛው ማንኛውም ስብስብ ከራሱ ጋር ደግሞ ኢንተርሴክሽን ሊኖረው አይችልም። ኤ ኢንተርሴክሽን ኤ ኮምፕሊመንት። አሁን እዚህ ጋር እዩት። ኤ ማለት 1 3 5 ነው። ኮምፕሊመንቱ ደግሞ በዚህ በኩል ነው። ሁለቱን የጋራ እስኪፈልጉላቸው ምንም አይነት የጋራ የላቸው። ስለዚህ ማንኛውም ሴት ከራሱ ኮምፕሊመንት ጋር የጋራ ሊኖረው አይችልም። ኢንተርሴክሽን ስናደርግ እኮ ምን ማለት ነው? እየፈለግን ነው አንድ የሚያደርጋቸውን ወይም የሚያመሳስላቸው ነገር። ኮምፕሊመንት ደግሞ ተቃራኒ ማለት ነው። ስለዚህ የሚያመሳስላቸው ነገር ስለሌለ ኢምፒቲ ሴት ነው። ሌላኛው ኤ ኮምፕሊመንት ድጋሚ ኮምፕሊመንት ብናደርግ ኮምፕሊመንትን ደብል ማድረግ ማለት ነው። መልሶ ራሱን ይሰጣል። ይሄንን ያው ብትሞክሩት ለምሳሌ የኤ ኮምፕሊመንት ስንት መጥቶልናል? 2 4 6 7 8 9 10 የዚህ ኮምፕሊመንት ማለት ከዚህ ውጪ ዩኒቨርሳል ሴት ውስጥ ያለው ብንል ራሱን መልሶ ኤን ይሰጠናል። 1 3 እና 5 ነው። ሌላ ኤ ሰብሴት ኦፍ ቢ ከሆነ የኤ አባላት የቢ ሰብሴት ከሆኑ ስለዚህ እዚህ ጋር ኤ ለምሳሌ 1 2 ቢሆን ቢ ደግሞ ለምሳሌ 1 2 እና 3 ብንል ዩኒቨርሳል ሴታችን ከ1 እስከ 5 ብናደርግ ለምሳሌ ነው። ኤ ሰብሴት ኦፍ ቢ ነው። ምክንያቱም ሁሉም የኤ አባላት ቢ ውስጥ አሉ። እንደምታዩት 1 እና 2 ቢ ውስጥ አሉ። ስለዚህ ቢ ኮምፕሊመንት ኢዝ ሰብሴት ኦፍ ኤ ኮምፕሊመንት። ቢ ኮምፕሊመንት ማለት በቀላሉ ከ1 እና ከ2 ከ3 ውጪ 4 5 ናቸው። እነዚህ ደግሞ ሰብሴት ኦፍ ኤ ኮምፕሊመንት። ኤ ማለት ያነሰ ነው። ከሱ ውጪ ያሉትን እስኪ ዘርዝራችሁ ማን ናቸው? 1 እና 2 ውጪ 3 4 እና 5 ነው። እንደምታዩት 4 እና 5 እዚህ ውስጥ አሉ። ስለዚህ ይሄ የዚህ ሰብሴት ነው። ስለዚህ ኤ ሰብሴት ኦፍ ቢ ከሆነ ኮምፕሊመንት ስናደርግ ግን እናቀያይረዋለን ቦታ። ቢ
ኮምፕሊመንት ኢዝ ሰብሴት ኦፍ ኤ ነው የምንለው ማለት ነው። ሌላው እዚህ ጋር ማወቅ ያለብን ነገር ሁለት ህጎች አለ። ኤ ኢንተርሴክሽን ቢ ኮምፕሊመንት ምንጊዜም ምን መሰላችሁ የሚሆነው ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት። እቺ ኮምፕሊመንት ውስጥ ያሉትን ትቀያየራቸዋለች ማለት ነው። ሌላ ደግሞ ኤ ዩኒየን ቢ ኮምፕሊመንት ቢባል ደግሞ ኤ ኮምፕሊመንት ዩኒየኑን ኢንተርሴክሽን ያደርገውና ቢ ኮምፕሊመንት ይሆናል። እነዚህ ሁለቱ ህጎች ዲሞርጋንስ ሎው ይባላሉ። ለምሳሌ ኤግዛምፕል እንይ። ዩኒቨርሳል ሴታችን 1 እስከ 5 ቢሆን ለምሳሌ ኤ 2 እና 4ን ቢይዝ ቢ ደግሞ 4 እና 5ን ቢይዝ ዲሞርጋንስ ሎው በሱ ስንገልጸው ምን ይሆናል? መጀመሪያ ኤ ኢንተርሴክሽን ቢ ኮምፕሊመንት የሚለውን ከኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት እኩል መሆን አለበት፣ ያው እውነት እንዲሆን። ለምሳሌ ኤ ኢንተርሴክሽን ቢ ማን ነው? ኤ ኢንተርሴክሽን ቢ ማለት ኤም ውስጥ ቢም ውስጥ ያለ ማለት ነው። ሁለቱም ጋር ያለው 4 ነው እንደምታዩት የጋራቸው። ስለዚህ ኤ ኢንተርሴክሽን ቢ ከውጭ ኮምፕሊመንት ማለት ከኤ ኢንተርሴክሽን ቢ የመጣልን ከሱ ውጭ የሆነው ለምሳሌ ከ4 ውጭ የሆነ ግን ዩኒቨርሳል ሴታችን ውስጥ ያለ ማለት ነው። ለዚህ ከ4 ውጭ ማን አለ ዩኒቨርሳል ሴታችን ውስጥ? 1 አለ፣ 2 አለ፣ 3 አለ እና 5 አለ። ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት ደግሞ ማለት እስኪ እንስራ። ኤ ኮምፕሊመንት ማለት ከኤ ውጭ አለ። ኤ 2 እና 4 ከሆነ ከኤ ውጭ ማን አለ? 1 3 እና 5 አለ ዩኒየን። ቢ ኮምፕሊመንት ደግሞ ማለት ከ4 እና ከ5 ውጭ ማን አለ? 1 2 3 አለ። ስለዚህ የነዚህን ዩኒየን ብትሰሩት ምን ይሆናል? 1 2 3 እና 5 ይሆናል። ሳታውቁት ፕሩፍ አደረግነው ማለት ነው። ስለዚህ ኤ ኢንተርሴክሽን ቢ ኮምፕሊመንት ከማጋር እኩል ነው ማለት ነው። ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት ማለት ነው። ሰላም እንዴት ናችሁ? በለሰን ስሪ ዙሪያ ያየናቸውን የማትሪክ ጥያቄዎች የወጣባቸውን ፓርቶች አሁን እናያለን። የመጀመሪያው ጥያቄ ምንድነው የሚለው ሌት ኤ ኤንድ ቢ ቱ ሴትስ ሁለት ሴቶች ናቸው if A less B or A without B is empty set ማለት ነው then which of the following is always true ሁልጊዜም እውነት የሆነው የቱ ነው? ይህንን በምሳሌ እንየው። ለምሳሌ ሌት ኤን ከ1 እስከ 3 እንበለው ቢን ደግሞ ከ1 እስከ 4 እንበለው። ኤ ለስ ቢ ማለት ኤ ውስጥ ብቻ ያለ ቢ ውስጥ ግን የሌለ ማለት ነው። ኤ ውስጥ ብቻ ኖሮ ማለት ነው። 1 አለ ኤ ውስጥ፣ ቢ ውስጥ 2 አለ፣ 3 አለ። አሁን ከኤ አባላት ላይ ቢ ላይ ያሉትን መቀነስ ማለት ነው። ስለዚህ እርግጠኛ ሆኜ የምነግራችሁ ኤ ውስጥ ኖሮ ቢ ውስጥ የሌለ የለም፣ ሁሉም ቢ ውስጥ አለ። ስለዚህ ኢምፒቲ ነው ማለት ነው። ኤ ለስ ቢ ኢምፒቲ ነው። ከኤ አባላት ላይ የቢን አባላት ስትቀንሱ ምንም ነገር የለም። ስለዚህ ይሄ ኢምፒቲ ሆነ ማለት ነው። ጥያቄያችንን ያሟላል። ስለዚህ በዚህ መሰረት ትሩ የሆነ የትኛው ነው የሚለው ኤ ዩኒየን ቢ ቢ ነው ይላል። የሁለቱ ኢንተርሴክሽን ኤ ዩኒየን ቢ ማለት የኤ አባላት 1 2 3 አለን፣ 2 3 አለን። የቢ አባላት ደግሞ 1 2 3 አለን፣ ግን የቀረን 4 አለች። ስለዚህ ይሄ ደግሞ ከማን ጋር እኩል ነው? ከቢ ጋር እኩል ሆነ። ስለዚህ ትሩ ነው እንላለን ማለት ነው። በነገራችን ላይ ፈተና ላይ እንደዚህ ያደርጋችሁ የራሳችሁን አሰምሽን ወስዳችሁ ጥያቄውን የሚያሟላ አሰምሽን ወስዳችሁ ትሩ ፎልስ ብላችሁ መመለስ ትችላላችሁ። አሁን እኔ እንዳደረኩት። ቢ ላይ ደግሞ ምን ይላል? ቢ ለስ ኤ እኩል ነው ኤ ለስ ቢ። ከቢ አባላት ላይ ኤን መቀነስ ነው ቢ ለስ ኤ ማለት። ስለዚህ ቢ ውስጥ ኖሮ ኤ ውስጥ የሌለ ነው። 1 2 3 ቢ ውስጥ አለ፣ ግን 4 ቢ ውስጥ አለ፣ ኤ ውስጥ ግን የለም። ስለዚህ 4 ብቻዋን ነች። እዝኳልስቱ ይላል ኤ ለስ ቢ። ኤ ለስ ቢ ደግሞ ምን ብለናል? ኢምፒቲ ነው። ስለዚህ ሁለቱ እኩል ናቸው ይላል። ይሄ ፎልስ ነው። እኩል ሊሆኑ አይችሉም። ኤ ለስ ቢ እና ቢ ለስ ኤ አንድ አይደለም፣ መቀነስ ስለሆነ ማለት ነው። ሌላኛው ኤ ኢንተርሴክሽን ቢ ነው። ኢንተርሴክሽናቸው ማንና ማን ነው? 1 2 3 ነው የጋራቸው። ያ ማለት ኤ ራሱ ነው። ከዛ እሱን ከማጋር እኩል አድርጎታል ከቢ ማይነስ ኤ። ቢ ማይነስ ኤ ማለት ቢ ለስ ኤ ማለት ነው። እሱን ደግሞ ሰርተነዋል፣ 4 መቶልናል። ስለዚህ እዚህ ጋር ኤ ኢንተርሴክሽን ቢ 1 2 3 ይላል። እዚህ ጋር ደግሞ ቢ ለስ ኤ ደግሞ 4 ይላል። እነሱ እኩል አይደሉም። ስለዚህ ሲም መልስ አይሆንም። ሌላኛው ቢ ለስ ኤ ኢምፒቲ ሴት ይላል። ቢ ለስ ኤ ማ ኢምፒቲ ሴት ቢሆን ኖሮ ኤ ለስ ቢ ኢምፒቲ ሴት ስለነበረ ምን ይሆን ነበር? እኩል ይሆኑ ነበረ። ቢ መልስ ይሆን ነበረ ቅድም እንደሰራ ነው። አሁን ግን ቢ ለስ ኤ ስንት መቶልናል? 4 አለው፣ ትርፍ አለው። ስለዚህ ይሄ ኢምፒቲ ሴት አይሆንም፣ ዲም አይሆንም። መልሳችን ትሩ የሆነውን ምረጡ ስለሆነ ኤ ይሆናል ማለት ነው። ሁለተኛው ጥያቄያችን ደግሞ ምንድነው የሚለው? ሴት ኤ ያለን ቀጥታ እየጻፈን እንየው። ሴት ኤ ናቹራል ነምበር ሆኖ ከ1 ይበልጣል ከ20 ግን ያንሳል ነው። ከ1 እስከ 20። ስለዚህ 1 2 3 ብለን እስከ 20 መጻፍ ነው። ሴት ቢ ደግሞ በ1 እና በ20 መካከል ግን ኦድ ነው የሚለው ኤንድ ኤክሲስ ኦድ ይላል። ስለዚህ ምን ማለት ነው? 1 አለ፣ 3 አለ፣ 5 አለ፣ 7 አለ፣ 9 አለ እስከ 19 ድረስ መጥቀስ እንችላለን። ስለዚህ the relative complement of set B with respect to A ወይም A/B ይላል። ይሄ ማለት A ለስ B ማለት ነው። ስለዚህ A ለስ B ማለት A ውስጥ ያሉትን B ውስጥ ካሉት ጋር መቀነስ ነው። በቃ በቀላሉ። ስለዚህ ምን ማለት ነው? A ውስጥ ኖሮ B ውስጥ የሌለ ማለት ነው። ስለዚህ
ቢ ማለት ኦድ ከሆነ ኤ ውስጥ ያሉትን ኢቭኖች መጻፍ ማለት ነው በቀላሉ 2 4 6 8 10 እያልን እስከ 20 ድረስ ማለት ነው። ይሄ ቢ ውስጥ ያሉ። ስለዚህ በዚህ መሰረት መልሳችን ሲ ይሆናል ማለት ነው። በጣም ቀላል ነው። ወደ ሶስተኛ ጥያቄያችን ስንመጣ if e and f are two unequal እኩል ያልሆኑ ሴቶች ቢሆኑ you be the corresponding universal set ያው ዩኒቨርሳል ሴት ነው ብንባል ሁሉንም ያጠቃልላል ብንባል then which one of the following statement is true ነው እውነት የሆነውን ፈልጉ ነው። ስለዚህ ወደ ሶሉሽን እንምጣ። ኤግዛምፕል እንየው። e እና f ብለን እንግለጻቸው ኢኳል ያልሆኑ ሴቶች ናቸው። አንድ አይነት ያልሆኑ ስለተባልን አንድ አይነት አይደሉም። እንደምታዩት ዩኒቨርሳል ሴታችን ደግሞ ሁሉንም የያዘ ነው። ስለዚህ የመጀመሪያው ኤ የሚለው e union empty set is equals to universal set ነው ይላል። e እና f የተለያዩ ከሆኑ ዩኒቨርሳል ሴታችን ውስጥ ከe አባላቶች ውጪ ሌሎች አባላቶች አሉ። ስለዚህ በዚህ መሰረት ማን አለ ማለት ነው? ከe አባላቶች ውጪ 5 እና 6 ዩኒቨርሳል ሴታችን ውስጥ አሉ። ስለዚህ e union empty set ከዩኒቨርሳል ሴት እኩል ለመባል e እና union ግዴታ እኩል መሆን አለባቸው። empty set ማለት ዜሮ ማለት ነው። ስለዚህ ይሄ የማይመስል ነገር ነው። e እና f አንድ አይነት አይደሉም። ለምሳሌ e 1 2 3 ቢሆን fም 1 2 3 ቢሆን ዩኒቨርሳል ሴታችንም ያው ሁለቱንም የሚይዝ ነው የሚሆነው 1 2 3 ነው የሚሆነው። ስለዚህ አሁን e union empty set ብናደርግ ዩኒቨርሳል ሴት ይሆናል። ምክንያቱም e እና f አንድ አይነት ናቸው። ዩኒቨርሳል ሴታችንም ውስጥ ያለው የነሱ አይነት ነው። እኛ ግን አኒኳል ነው የተባልነው እኩል ያልሆኑ። ስለዚህ e ውስጥ ያለ ኤፍ ውስጥ የሌለ ነገር አለ። ስለዚህ ዩኒቨርሳል ሴታችን ሊሰጠን አይችልም እንዳሳየኋችሁ ማለት ነው በኤግዛምፕሉ። ቢ ላይ ደግሞ የሚለው ምንድነው? ኢፍ ኢ is subset of f ይላል። ኢ የኤፍ ሰብሴት ቢሆን ያ ማለት ኢ 1 2 3 ሆኖ ኤፍ ደግሞ 1 2 3 4 ብናደርገው ዩኒቨርሳል ሴታችን ከ1 እስከ 6 ቢሆን አሁን እዚህ ጋር እንደምናየው ኢ ሰብሴት ኦፍ ኤፍ ነው። የኢ አባላት በሙሉ ኤፍ ውስጥ ይገኛሉ። ከዛ ኢ ኢንተርሴክሽን ኤፍ ዩኒየን ኤፍ ኢዝ ኢኳልስ ቱ ኢ ይላል። እስኪ ይሄንን እንስራው። ኢ ኢንተርሴክሽን ኤፍ ማለት ኢ ሰብሴት ኦፍ ኤፍ ከሆነ ምን ጊዜም ታውቃላችሁ ኤ ሰብሴት ኦፍ ቢ ከሆነ ኤ ኢንተርሴክሽን ቢ ግዴታ ከኤ ጋር እኩል ነው። ምክንያቱም ኤ ውስጥ ያለው በሙሉ ቢ ውስጥ ካለ የጋራቸው ራሱ ኤ ነው የሚሆነው። ስለዚህ ኢ ሰብሴት ኦፍ ኤፍ ከተባለን ኢ ኢንተርሴክሽን ኤፍ ማለት ራሱን ኢን ይሰጠናል ዩኒየን ኤፍ። ኢ ዩኒየን ኤፍ ደግሞ ማንን ይሰጠናል? ኢ ሳይሆን ኤፍ ይሰጠናል። ምክንያቱም ኤፍ ከኢ ይበልጣል። ስለዚህ አሁን እዚሁ በጥያቄ እንስራ። ኢ ኢንተርሴክሽን ኤፍ ማን ነው? የኢ እና ኤፍ ኢንተርሴክሽን ማን ነው? የጋራቸው ማን ነው? 1 2 3 ነው እየሰራን ብናየው። ዩኒየን ኤፍ ደግሞ 1 2 3 4 ነው። ስለዚህ ሁለቱን አንድ ላይ ብንቀላቀላቸው ምን ይሆናል? 1 2 3 እና 4 ይሰጠናል። ኤ ደግሞ ማን ነው? ኤፍ ነው እንጂ ኤ አይደለም። ስለዚህ ቢ መልሳችን አይደለም፣ ልክ አይደለም። ሲ ላይ ኢ ሰብሴት ኦፍ ኤፍ ቢሆን ኤ ሰብሴት ኦፍ ቢ ከሆነ ኤ ዩኒየን ቢ ማን ይሰጠናል? ግዴታ ቢ ነው የሚሰጠን። ስለዚህ ኢ ሰብሴት ኦፍ ኤፍ ከሆነ ኢ ዩኒየን ኤፍ ማንን ግዴታ መስጠት አለበት? ኤፍን መስጠት አለበት። ምክንያቱም ኤፍ ኢ ውስጥ ያሉትን በሙሉ ስለሚጠቀልል አንድ ላይ ቀላቀላችሁት ማለት መልሶ ኤፍን ይሰጣችኋል ማለት ነው። ሰርታችሁ ማየት ትችላላችሁ ይሄንን። የመጨረሻው ጥያቄ ኢ ዩኒየን ኢምፕሊቲ ሴት ኮምፕሊመንት ከኢምፕሊቲ ሴት ውጪ ማለት ነው። ኢ ዩኒየን ዩኒቨርሳል ሴት ማለት ከኢምፕሊቲ ሴት ተቃራኒ ማን ነው? የዜሮ ተቃራኒ ማን ነው? ሙሉ ማለት ነው፣ ወይም ዩኒቨርሳል ሴት ነው እንደምታውቁት። ስለዚህ ኢ ዩኒየን ዩኒቨርሳል ሴት ብታደርጉ ምን ጊዜም ከዩኒየን ጋር ብትቀላቅሉት ማንኛውንም ነገር መልሶ ዩኒቨርሳል ሴት ነው የሚሰጠን። መልሳችን ዲ ይሆናል ማለት ነው። ወደ ቀጣዩ ለሰን ከማለፋችን በፊት እዚህ ጋር ቢያንስ የ15 ደቂቃ እረፍት አድርጉ። ምክንያቱም የማስታወስ አቅማችሁ ያድጋል። በነገራችን ላይ በፊውቸርኤክስ አፕሊኬሽን ሁሉንም ዩኒቶች በዚህ መንገድ ነው አጥንተን የምንጨርሰው። ለእያንዳንዱ ዩኒት ማጠቃለያ ወይም ሰመሪ አለን። ማስታወስ ያለባችሁን ወሳኝ ነገሮች መጨረሻ ላይ እንነግራችኋለን። ከዛ ደግሞ 40 ጥያቄውን ትፈተኑና አብረን 40ውንም ጥያቄ እንሰራለን። ከዛ የሚከብዳችሁን ወይም የሚሸውዳችሁን ነገር በቀላሉ ታውቁታላችሁ ማለት ነው። ከዛ ፈተና በኮንፊደንስ ገብታችሁ ሰርታችሁ ውጤታማ ትሆናላችሁ። እኔ አንድ ዩኒት ብቻ ሳይሆን ሁሉንም በዚህ መልክ ማጥናት እፈልጋለሁ፣ ሁሉንም ትምህርቶች ከናንተ ጋር ማጥናት እፈልጋለሁ የሚል ተማሪ መጀመሪያ ጉግል ፕሌይ ስቶር ላይ ገብቶ ፊውቸርኤክስ ብሎ ጽፎ አፕሊኬሽኑን ወደ ስልኩ ይጭናል። ከዛ በኋላ ከፍቶ መጠቀም ነው። አጠቃቀሙ በጣም ቀላል ነው። ፊት ለፊት እንደገባችሁ ፍሪ ትራያል የሚለውን ትነኩትና የፈለጋችሁትን የትምህርት አይነት ትመርጣላችሁ። ከዛ የመጀመሪያውን ዩኒት ሙሉውን በነፃ ማየት ትችላላችሁ። ሙሉ ዩኒቱን አይታችሁ ኮርሶቹን አጥንቼ ለፈተና ያዘጋጀኛል፣ በጣም ይጠቅመኛል፣ ውጤታማ
ያደርገኛል ብላችሁ ካመናችሁ ከናንተ የሚጠበቀው መመዝገብ፣ መክፈልና የከፈላችሁበትን አሳይታችሁ ወዲያውኑ መጀመር ነው። እንዴት ልመዝገብ፣ እንዴት ልክፈል የሚለውን ዝርዝር ደግሞ አፕሊኬሽኑን ገና ስትከፍቱት እንዴት ልጀምር የሚል ምልክት አለ። እሱን ነክታችሁ የቪዲዮና የጽሑፍ ማብራሪያ ታገኛላችሁ። ከፍላችሁ ከጀመራችሁ በኋላ አፕሊኬሽኑ በኢንተርኔት ብቻ ሳይሆን ያለ ኢንተርኔትም ይሰራል። ኮርሱን ስልካችሁ ላይ ጭናችሁ ያለ ኢንተርኔት እንድታጠኑ፣ ጥያቄ እንድትሰሩ ያደርጋችኋል። ማንኛውም አይነት ጥያቄና አስተያየት ካላችሁ በ0911070663 መደወል ወይም በቴሌግራም @futurex_help ብላችሁ መጠየቅ ይቻላል። መልካም ቆይታ። አሁን ወደ ቀጣዩ ለሰን እንግባ። ሰላም እንዴት ናችሁ? በ9ኛ ክፍል ማትስ በአዲሱ ካሪኩለም ዩኒት 1 ፈርደር ኦን ሴትስ በሚለው ቻፕተራችን ተገናኝተናል። ለሰን 4 ላይ ገብተናል። በዚህ ለሰን የምናየው ሲሜትሪክ ዲፈረንስ ኤንድ ካርቴዥያን ፕሮዳክት ይሆናል። በዚህ ለሰን ስር ደግሞ ሁለት ነገሮችን እናያለን። የመጀመሪያው ሲሜትሪክ ዲፈረንስ የሚለውን ነው። ሁለተኛው ደግሞ ካርቴዥያን ፕሮዳክት የሚለውን እናያለን። ስለዚህ የመጀመሪያው ሲሜትሪክ ዲፈረንስ ይሆናል። ስለዚህ ሲሜትሪክ ዲፈረንስ ዲኖት የሚደረገው ወይም የሚገለጸው እንዴት ነው? እንደዚች አይነት ትሪያንግል ተደርጎ ነው። ስለዚህ ኤ ሲሜትሪክ ዲፈረንስ ቢትዊን ኤ ኤንድ ቢ ማለት ነው። ማንኛውም ኤሌመንት በኤ ዩኒየን ቢ ውስጥ አባል የሆነ ነገር ግን ኤ ኤንድ ቢ ውስጥ አባል ያልሆነ ማለት ነው። ኤ ዩኒየን ቢ ማይነስ ኤ ኢንተርሴክሽን ቢ ወይም ከዚህ በፊት ባልኳችሁ መሰረት ኤ ዩኒየን ቢ ለስ ኤ ኢንተርሴክሽን ቢ። ስለዚህ አንድ ኤሌመንት ኤክስ የሚባል ቢኖረን እና የኤ ሲሜትሪክ ዲፈረንስ ኦፍ ቢ አባል ለመሆን የኤ ዩኒየን ቢ አባል ወይም ኤሌመንት መሆን አለበት። በት ኤክስ መስት ኖት ቢ ኤሌመንት ኦፍ ኤ ኢንተርሴክሽን ቢ። ኤ ኢንተርሴክሽን ቢ ውስጥ መኖር የለበትም ማለት ነው። ስለዚህ ኤ ሲሜትሪክ ዲፈረንስ ቢትዊን ቢ ብንልና ኤንን በሴት ቢውልደር ሜተድ ብናስቀምጠው ኤክስ ዛት ኤክስ ኢዝ ኤሌመንት ኦፍ ኤ ዩኒየን ቢ ኤንድ ኤክስ must be is not element of A and B ማለት እንችላለን። ስለዚህ A and B ውስጥ የማይገባ ወይም ኢንተርሴክሽን ውስጥ የሌለ ግን ዩኒየናቸው ውስጥ ያለ ማለት ነው። ለምሳሌ A እንደዚህ ተሰጥቶናል፣ B እንደዚህ ተሰጥቶናል። ሲሜትሪክ ዲፈረንስ ቢትዊን A and B ፈልጉን የተባልነው። ስለዚህ ምን እናደርጋለን? A ዩኒየን Bን እንፈልግና ለስ ብለን A ኢንተርሴክሽን B እናደርጋለን። እንቀንሳለን ማለት የጋራቸውን ነጥለን እናወጣለን። ስለዚህ መጀመሪያ ኤ ዩኒየን ቢን እንፈልግ። ኤ ዩኒየን ቢ ማለት ኤ እና ቢን መቀላቀል ነው ተባብለናል። አንደኛው አባል ነው በቅደም ተከተል ብናስቀምጠው። ስለዚህ 2 ቀጥሎ ያለው ማን ነው? 3 ነው ኤ ውስጥ ያለው። ከዛ ቀጥሎ 4 አለን ቢ ውስጥ። ከዛ ደግሞ 5 አለን ኤ ውስጥ። ከዛ ደግሞ 6 አለን እዛው ኤ ውስጥ። ከዛ ድጋሚ 8 ነው የመጨረሻው። ያው 6 ሁለቱም ጋር አለ፣ ችግር የለው፣ አንዱን ነው የምንጠቅሰው። ስለዚህ ኤ ዩኒየን ቢ ማለት መቀላቀል ነው ከዚህ በፊት በተማር ነው። ከዛ ደግሞ ኤ ኢንተርሴክሽን ቢ መፈለግ ነው። ሁለቱን የጋራ የሚያደርጋቸው ሁለቱም ውስጥ ያለ ማለት ነው ማን ነው? 6 ነው ሁለቱም ውስጥ ያለው። ስለዚህ ኤ ኢንተርሴክሽን ቢ 6 መጣ። ስለዚህ አሁን ሲሜትሪክ ዲፈረንስ ቢትዊን ኤ ኤንድ ቢ ማለት ምን ማለት ነው? ኤ ዩኒየን ቢ ለስ ኤ ኢንተርሴክሽን ቢ ብለናል። ኤ ዩኒየን ቢ ውስጥ ያሉ ኤሌመንቶች ግን ኢንተርሴክሽን ውስጥ የሌሉ ማለት ነው። ስለዚህ አሁን ኤ ዩኒየን ቢ ውስጥ ማን አለን? 1 2 3 4 5 6 እና 8 አለን። ኤ ኢንተርሴክሽን ቢ ላይ ግን 6 አለን። ስለዚህ 6ን ብቻ አስቀርተን ሌሎቹን መጻፍ ማለት ነው። ምንም አይደለም። ስለዚህ 1 2 3 4 5 እንልና 8 እንላለን። በቃ ኢንተርሴክሽኑን ለይተን መቀነስ ማለት ነው ዩኒየኑ ላይ። ለምሳሌ አሁን አንድ ሌላ ኤግዛምፕል ብንደግም ቢ ብለን አንድ ሴት ለምሳሌ ሴት ኤ የሚባል ቢኖረን የሴት ኤ አባላት ኤ ቢ ሲ ቢሆን 3 4 ቢሆን የቢ አባላት ደግሞ ሴት ቢ ደግሞ ኤ ቢ 3 እና 4 ቢሆን እዚህ ጋር እንደምናየው ልዩነታቸውን እዩት። እዚህ ጋር ሌላ ቅንፍ ውስጥ ነው። እዚህ ጋር ያሉት ግን ከመጀመሪያ ውስጥ ባለው ቅንፍ ውስጥ ተቀላቅለው ነው ያሉት። የተለያዩ ናቸው። ይሄን እንዳትረሱ። ስለዚህ በሌላ በሁለተኛ ቅንፍ መያያዝና ኖርማል ዋናው ቅንፍ ውስጥ መካተት ይለያያል። ስለዚህ አሁን እስኪ የተጠየቅነው ምንድነው? the symmetric difference between A and B ነው። ስለዚህ መጀመሪያ ምን እንሰራለን? ከዚህ በፊት እንዳወራ ነው A ዩኒየን B እንሰራለን፣ A ኢንተርሴክሽን B እንሰራለን፣ ከዛ እንቀናንሳለን ማለት ነው። ስለዚህ A ዩኒየን B ማለት ሳንደጋግም ሁለቱንም መቀላቀል ነው። A B C እንልና ያው A B C አለን፣ እዚህም B ውስጥም A B አለ። ስለ አንደግመው ከዛ ደግሞ 3 እና 4 አለ ቢ ውስጥ። ከዛ ደግሞ ኤ ውስጥ ያሉት በቅንፍ ውስጥ ያሉት 3 እና 4ም አለ፣ እነሱንም እንጠቅሳለን። ስለዚህ ኤ ዩኒየን ቢ ይሄ ሆነ። ከዛ ምን ይሆናል? ኤ ኢንተርሴክሽን ቢ። ይሄ ደግሞ ምንድነው? ኤ ኢንተርሴክሽን ቢ ማለት ኤም ውስጥ ያለ
ቢም ውስጥ ያለ ማለት ነው የጋራቸው። ስለዚህ ሁለቱም ውስጥ ማን አለ እንደምታዩት ኤ አለ ቢ አለ። ኤ እና ቢ ሁለቱም ውስጥ አሉ። ስለዚህ ኤ እና ቢን እንደ ኢንተርሴክሽን እንጠቅሳለን ማለት ነው። ሌላ ኢንተርሴክሽን የላቸውም፣ የሚያመሳስላቸው ነገር የለም። ስለዚህ አሁን the symmetric difference between A and B ስንፈልግ ምን ማለት ነው? ከኢንተርሴክሽናቸው ውጪ የጋራቸው ውስጥ ካለው ውጪ። ስለዚህ ኤ እና ቢን እንተዋለን የጋራ እነሱ ስለሆኑ፣ ከነሱ ውጭ ያሉትን ግን እንጠቅሳለን ማለት ነው። ምክንያቱም ኢንተርሴክሽኖቹ ኤ ኤንድ ቢ ስለሆኑ። ስለዚህ የቀሩትን እንጽፋለን። ሲን 3ን 4ን እና በቅንፍ ውስጥ ያሉትን 3ና 4ን ጽፈን እንጨርሳለን ማለት ነው። ይሄ ሲሜትሪክ ዲፈረንስ ቢትዊን ኤ ኤንድ ቢ ናቸው ማለት ነው። ሌላው የምናየው ካርቴዥያን ፕሮዳክት የሚል ይሆናል። እዚህ ጋር ካርቴዥያን ፕሮዳክት ስናይ ይሄንን ዲኖት የምናደርገው ኤ ኤንድ ቢን ካርቴዥያን ፕሮዳክት ስሩላችሁ ቢባል ማባዛትን መጠቀም ነው። በቃ ኤ ማለት ካርቴዥያን ፕሮዳክት ኦፍ ኤ ኤንድ ቢ ማለት ነው። ስለዚህ የዚህ የካርቴዥያን ፕሮዳክት ኤ ኤንድ ቢ የምናገኘው ኦርደር ፔራችን ኤ ኮማ ቢ ማለት የመጀመሪያዋ ኤ አን ኤለመንት ኦፍ ኤ መሆን አለባት። ከካፒታል ኤ የተወሰደች ነች የመጀመሪያዋ ኤለመንት። ሁለተኛዋ ደግሞ አባል ቢ የምትባሏ ከካፒታል ቢ ወይም ከሁለተኛው የተወሰደች መሆን አለባት። ስለዚህ ኤንድ ቢ ኢዝ አን ኤለመንት ኦፍ ካፒታል ቢ እንላለን ማለት ነው። አሁን በጥያቄ ሳሳያችሁ በደንብ ቀላል ኮንሰፕት ነው የሚሆነው። ስለዚህ በዚህ መሰረት ካርቴዥያን ፕሮዳክትን እንገልጸዋለን። ከዛ እሱን ስናብራራ ደግሞ በእንደዚህ አይነት ወይ ነው ማለት ነው። ስለዚህ ከካፒታል ኤ ስሞል ኤን እናገኛለን፣ ከካፒታል ቢ ስሞል ቢን እናገኛለን። ካርቴዥያን ፕሮዳክት አባላቶቹን መዘርዘር ማለት ነው። ብዛትም ማወቅ እንችላለን። ነምበር ኦፍ ኤ ክሮስ ቢ ወይም ካርቴዥያን ፕሮዳክት ኦፍ ኤ ኤንድ ቢ ነምበርን ለመፈለግ በነገራችን ላይ ካርቴዥያን ፕሮዳክትን ክሮስ ማለት እንችላለን። ኤ ክሮስ ቢ ማለት ነው። በሌላ አነጋገር ኤ ክሮስ ቢ ማለት ነው። ኤ ታይምስ ቢ የምንለውን አሁን ለሴት ሲሆን ኤ ክሮስ ቢ እንለዋለን። ስለዚህ በዚህ በኤ ክሮስ ቢ ውስጥ ነምበር ኦፍ ኤለመንቶች ወይም አባላቶቹን ምን ማድረግ እንችላለን? ነምበር ኦፍ ኤለመንት ኦፍ ኤ ታይምስ ነምበር ኦፍ ኤለመንት ኦፍ ቢ ማድረግ እንችላለን። ለምሳሌ ይህን ጥያቄ እንየው። ለመጀመሪያው ጥያቄያችን ኤ ክሮስ ቢን ፈልጉ፣ ቢ ደግሞ ቢ ክሮስ ኤን ፈልጉ ብንባል ምንድን ነው የምናደርገው? ስለዚህ ሶሉሽናችን ይሆናል መጀመሪያ ኤ ክሮስ ቢን ነው የምንፈልገው። የመጀመሪያ ኦርደር ፔር ከኤ እንወስዳለን። ሁለተኛ ኦርደር ፔር ደግሞ ከማን እንወስዳለን? ከቢ እንወስዳለን። ስለዚህ ኤ ክሮስ ቢ ማለት የመጀመሪያዋን ሴቱ ስናይ ኤ ውስጥ ያለው 1 እና 2 ነው ያለው። ቢ ላይ ደግሞ ማን አለ? ኤ አለ፣ ቢ አለ፣ ሲ አለ። ስለዚህ እነዚህን በየተራ ክሮስ ማድረግ ነው፣ ማገናኘት ነው። ከኤ 1ን እንወስድና ከቢ ደግሞ ኤን እንወስዳለን። ስለዚህ ይሄ ምን ይሆናል? ኦርደር ፔር ይሆናል። 1 ኮማ ኤ ተብሎ ይጻፋል። አሁንም ከኤ 1ን ወስድን ከቢ ጋር ደግሞ ሌላኛዋ ቢ ጋር እናገናኝ ከሌላኛው ኤሌመንት 1 ኮማ ስሞል ቢ ይሆናል። ሌላኛው አሁንም ኤን ከሲ ጋር ማለት ነው 1 ኮማ ሲ ይሆናል። አሁን ቀጥሎ ሁለት አለች። ሁለትንም በየተራ ከእያንዳንዱ ጋር ማገናኘት ነው። 2 ኮማ ኤ ድጋሚ 2 ኮማ ቢ ኮማ 2 ኮማ ሲ ነው። ስለዚህ ነምበር ኦፍ ኤ ክሮስ ቢ ደግሞ ብትባሉ እያንዳንዱ ውስጥ ያለው ነምበር ኦፍ ኤ ታይምስ ነምበር ኦፍ ቢ ማድረግ ነው። የኤ አባላት ስንት ናቸው? 1 እና 2 ናቸው። 2 ናቸው። 2 አባላት ነው ያለው። የቢ አባላት ደግሞ 3 ናቸው። ምክንያቱም ኤ ቢ ሲ 3 ነው ብትቆጥሩት። ስለዚህ ነምበር ኦፍ ኤ አባላቱን 2 ብለናል። ስለዚህ ከቢ ጋር ብናበዛው ማለት ነው 2 ታይምስ 3 ስንት ይመጣል? 6 ይመጣል። ከፈለጋቸው ኤ ክሮስ ቢ የሰራነውን ብትቆጥሯቸው 6 ነው። እንደምታዩት 1 2 3 4 5 6 የዘረዘርናቸውን በቁጥር መግለጽ ማለት ነው። ስለዚህ ኤ ክሮስ ቢ ይሄ ነው። ነምበር ኦፍ ኤ ክሮስ ቢ ደግሞ 6 ነው። አሁን ደግሞ ቢ ክሮስ ኤን እንይ። በነገራችን ላይ እዚህ ጋር ማወቅ ያለብን ኤ ክሮስ ቢ እና ቢ ክሮስ ኤ በጣም የተለያዩ ነገሮች ናቸው። ቦታቸው መቀያየር ብቻ አይደለም። አሁን ኤሌመንቶቹ አደራደራቸው ወይም አሬንጅመንታቸው የተለያየ ነው። አሁን ከኤ ተነስተን ወደ ቢ ነበር መጀመሪያ ላይ። አሁን ግን ከቢ ተነስተን ወደ ኤ ነው የምንሄደው። የዛ ተገላቢጦች ነው የሚሆነው። ምክንያቱም ከቢ የተነሱ ኤሌመንቶችን ከኤ ጋር ነው የምንቀላቀል። ለምሳሌ አሁን ምንድን ነው የምናደርገው? እዚህ ጋር የቢ ኤሌመንቶች ኤቢሲ ናቸው። ስለዚህ ከኤ እንነሳና ከማጋ ክሮስ ያደርጋል? ከ1 ጋር። ስለዚህ ቀጥሎ ኤ ድጋሚ ከ2 ጋር ክሮስ ያደርጋል። አሁን ተረኛው መነሻው ቢ ነው። ቢ ውስጥ ያሉ ኤሌመንቶች ናቸው። ለቢም ለሲም ይሄን እናደርጋለን ማለት ነው። ስለዚህ ኤ ከማጋር ይሆናል? ከ1 ጋር። ድጋሚ ኤ ከ2 ጋር። ከዛ ቀጥሎ ደግሞ ቢ አለች። ስለዚህ ቢም ከ1 ጋር፣ አሁንም ቢ ከ2 ጋር። ከዛ ድጋሚ ደግሞ ሲም ከ1 እና ከ2 ጋር ትሆናለች። ያው ሲ ከ1 ጋር ሲ ከ2 ጋር እንላለን። አሁን አሬንጅመንታቸው ተቀያየረ ማለት ነው። ኦርደር ፔራችን ኤ ክሮስ ቢን እዚህ ጋር ጽፈናል። ይሄኛው ደግሞ ቢ ክሮስ ኤ ነው። እንደምናየው በጣም የተለያዩ ናቸው። ይሄኛው 1 ኤንድ ኤ ነው። እዚህኛው ላይ ግን ኤ ኮማ 1 ነው። ፈርስት ኮኦርዲኔቱ እዚህ ጋር 1 ነው የመጀመሪያው ላይ። እዚህኛው ላይ ግን ፈርስት ኮኦርዲኔቱ ኤ ነው። ስለዚህ ይለያያሉ ማለት ነው። ኤ ክሮስ ቢ ኤንድ ቢ ክሮስ ኤ አር ኖት ኢኳል። ይሄን
ምርጫ ላይ ራሱ እንደ true false ተብላችሁ ልትጠየቁ ትችላላችሁ። ሌላኛው ካርቴዥያን ፕሮዳክት ስንሰራ የA ዩኒየን B ነምበር ለመፈለግ number of A union B ማለት number of A plus number of B minus number of A and B እቺኛዋን ፎርሙላ በደንብ ማወቅ አለብን። የዩኒየን ነምበር ማወቅ ከፈለግን የኤን አባል ከቢ አባል ጋር ደምረን ኢንተርሴክሽናቸውን እንቀንስበታለን ነምበሩን ማለት ነው። ሁለተኛው ሌላ ማወቅ ያለብን ነገር ነምበር ኦፍ ኤ ለስ ቢ ማለት ኤ ውስጥ ያለ ግን ቢ ውስጥ የሌለ ከኤ ላይ ቢ ውስጥ ያሉትን መቀነስ ማለት ነው። ስለዚህ በሌላ አነጋገር ነምበር ኦፍ ኤ ማይነስ ነምበር ኦፍ ኤ ኢንተርሴክሽን ቢያደርገን ማግኘት እንችላለን። ለምሳሌ ይህንን በኤግዛምፕል እንይ። በነገራችን ላይ በጣም ማወቅ ያለባችሁ ፎርሙላ ነው ይሄኛው፣ መሸምደድ አለባችሁ። የኤ አባላት ብዛት 15 ቢሆን ለምሳሌ ነምበር ኦፍ ቢ ደግሞ የቢ አባላት ብዛት 25 ቢሆን ነምበር ኦፍ ኤ ዩኒየን ቢ 32 ቢሆን ስለዚህ የተጠየቅነው ምንድነው? find number of A intersection B and number of A less B ወይም A without B ማለት ነው። ስለዚህ ሶሉሽናችን ጋር ስንመጣ number of A union B ማለት ፎርሙላችን ቅድም የጻፍነው number of A plus number of B minus number of A intersection B ነው። አሁን የተጠየቅነው A intersection B ነው። ስለዚህ ቀጥታ ሰብስቲቱት ማድረግ እንሰጠናል። ስለዚህ A union B 32 ነው፣ number of A 15 ነው፣ number of B ደግሞ 25 ነው ሲቀነስ number of A intersection B አናውቅም። ስለዚህ እሱ ነው የተጠየቅነው A intersection B እንላለን። ስለዚህ ላይክ ተርም እንሰበስባለን። ማወቅ የፈለግነው እሱን ስለሆነ እሱን ወደዛ እንወሰደው፣ ያው ኔጌቲቭም ስለሆነ ማለት ፖዚቲቭ እንዲሆንልን number of A intersection B = ይሆናል 32ን ደግሞ ወደዚህ እናመጣዋለን። በስተቀኝ 15 አለን 25 አለ ማይነስ 32 እንላለን ማለት ነው። ስለዚህ number of A intersection B ስንት ነው ማለት ነው? 15 ሲደመር 25 40 ነው ሲቀነስ 32 8 ይመጣል ማለት ነው። ስለዚህ የኢንተርሴክሽናችን ብዛት 8 መጥቷል። ሌላኛው የተጠየቅነው ደግሞ number of A without B ነው ወይም A less B ማለት ነው። number of A minus number of A intersection B ነው የተባለው። ስለዚህ number of A already given ነው ስንት ነው? 15 ነው ተብለናል። ኢንተርሴክሽናቸው ደግሞ 8 ነው ተብለናል። ስለዚህ 15 ሲቀነስ 8 7 ይመጣል ማለት ነው። ብዙ ጊዜ ተደጋግሞ የሚጠየቅ ወርድ ፕሮብሌም እንስራ። ስለዚህ ምን ይላል? in a school of 200 pupils ይላል። ስለዚህ 200 ተማሪዎች አሉ። ከዛ 105 of them take maths exam 105ቶቹ የማትስ ፈተና ወሰዱ and 130 take english exam 130ዎቹ ደግሞ english ፈተና ወሰዱ። ስለዚህ each people እያንዳንዱ ተማሪ at least one of the exam ስለዚህ እያንዳንዱ ተማሪ each people take at least one of the exam ይላል። ስለዚህ at least አንድ ኤግዛም ይወስዳል ማለት ነው እያንዳንዱ ተማሪ። ስለዚህ how many of them take both the exams ሁለቱንም የሚወስዱት ስንት ተማሪዎች ናቸው? ስለዚህ ይሄ ማለት ነምበር ኦፍ ማትስንና እንግሊሽን ኤም እና ኢ ብለን እንግለጻቸው። ስለዚህ ዩኒየናቸው 200 ነው። እያንዳንዱ ወይ ማትስ ወይ እንግሊሽ መውሰዱ አይቀርም ተብለናል። ስለዚህ ቶታሊ 200 እንበል። ነምበር ኦፍ ማትስ ብቻ የወሰዱ ወይም ኤም የምንለው ነምበር ኦፍ ኤም ስንት ናቸው ተብለናል? 105 ተማሪዎች ማትስ ኤግዛም ተፈትነዋል። ድጋሚ እንግሊሽ ኤግዛም ደግሞ የተፈተኑት ነምበር ኦፍ ኢ ብለን ብንጽፈው 130 ናቸው። ስለዚህ የተጠየቅነው ሁለቱንም ይወሰዱ ማለት ነው፣ ማትስንም እንግሊሽንም። በሌላ አነጋገር ኢንተርሴክሽናቸው ማለት ነው፣ ማትስ ኢንተርሴክሽን እንግሊሽ ማለት ነው። ስለዚህ ነምበር ኦፍ ኤም ኤን ኢ ብለን ዲኖት እናደርገዋለን። ስለዚህ አንድ ፎርሙላ አለን አሁን ባወራ ነው፣ ነምበር ኦፍ ማትስ ዩኒየን ኢ ከዚህ በፊት ኤ ዩኒየን ቢ እንደምንለው ማለት ነው። ማለት ነምበር ኦፍ ኤም ለብቻ ፕላስ ነምበር ኦፍ ኢ ማይነስ ነምበር ኦፍ ኤም ኢንተርሴክሽን ኢ ነው። ያው ኤም ማለት ማትስ ነው፣ ኢ ማለት እንግሊሽ ነው እንዳትረሱ። ስለዚህ ዩኒየን ማለት ከሁለት አንዱ የወሰዱ ነው። ቶታሉ ነው ኦልሬዲ ጽፈናል 200 ብለናል። ማትስ ብቻ የወሰዱ ተነግሮናል 105 ነው። እንግሊሽ የወሰዱ ደግሞ 130 ተብለናል። ስለዚህ አሁን ሁለቱንም የወሰዱትን ነው ማወቅ የፈለግነው። ስለዚህ እሱን አናቅም ማይነስ ኢንተርሴክሽን እንላለን። ስለዚህ 200 እኩል ይሆናል 105 ሲደመር 130 235 ይመጣል ሲቀነስ ነምበር ኦፍ ስቱደንት who take maths and english። ስለዚህ ኢንተርሴክሽኑን ወደ ግራ ብንወስደው ምን ይሆናል? ፖዚቲቭ ይሆናል። ነምበር ኦፍ ስቱደንት who take maths and english is equals to 235 200ን ወደ ቀኝ ብንወስደው ማይነስ 200 ይሆናል። ስለዚህ ነምበር ኦፍ ስቱደንትስ who take both maths and english ማለት 235 ላይ 200 ብትቀንሱ 35 ይመጣል ማለት ነው። ስለዚህ 35 ማትስንም እንግሊሽንም ወስደዋል
ማለት ነው። ከዚህ በኋላ ያሉትን በደንብ ማስተር ለማድረግ ሴት ላይ ብዙ ጥያቄ ብትሰሩ አሪፍ ነው። በጣም ኢንተረስቲንግ የሆነ ቻፕተር ነው። በጣም ቀላልም። መልካም ጊዜ ተመኘሁላችሁ። ሰላም፣ እንዴት ናችሁ? አሁን ደግሞ ሌሰን 4 ላይ የተማርናቸውን በእነሱ ዙሪያ የወጡ ጥያቄዎችን እናያለን። የመጀመሪያው ጥያቄ እንደሚለው ኤ የኤ አባላት -1 0 እና 1 ነው። የቢ አባላት ደግሞ -1 እና 1 ነው። ስለዚህ ካርቴዥያን ፕሮዳክት ኦፍ ኤ ኤንድ ቢ ነው የሚለው። በቀላሉ ኤ -1 0 እና 1 ነው። ቢ ደግሞ -1 ኤንድ 1 ነው። ስለዚህ ካርቴዥያን ፕሮዳክት ማለት ኤ ክሮስ ቢ ማለት ነው። ኦርደር ፔሩ የመጀመሪያዋን ከኤ ላይ ወስደን -1ን ከሌላኛዋ -1 ጋር፣ ድጋሚ -1ን ከሌላኛዋ 1 ጋር፣ ድጋሚ ደግሞ ኤ ውስጥ ያለችዋን 0 ነች፣ 0ን ከ-1 ጋር፣ 0ን ድጋሚ ከ1 ጋር፣ ድጋሚ የመጨረሻው 1 ነች፣ 1ን በየተራ ከ-1 ጋር እና ከ1 ጋር እንቀላቀላለን ማለት ነው። ይሄ ካርቴዥያን ፕሮዳክታችን ይህን ይመስላል። ይህንን የያዘው ደግሞ ምርጫ ላይ ያለው የትኛው እንደሆነ ቼክ ማድረግ ነው። ስለዚህ ኤ ላይ እዩት፣ -1 ኤንድ 1 አለው፣ -1 ኤንድ +1 አለው፣ 0 ኤንድ -1 አለው፣ ቀጥሎ 0 እና 1 አለው፣ ቀጥሎ 1 ኤንድ -1 አለው፣ 1 እና 1 አለው። ተበታትኖ ቢቀመጥም እኛ መልሳችን ብለን የሰራነው በሙሉ ኤ ውስጥ ስላለ መልሳችን ኤ ይሆናል ማለት ነው። ሁለተኛ ጥያቄያችን የሚለው ኢን ሰርቴን ኢትዮጵያን ሃይ ስኩል 100 ስቱደንትስ አር ስታዲንግ ኢንግሊሽ 100 ተማሪዎች እንግሊሽ ያጠናሉ ኢትዮጵያ ውስጥ በሚገኝ ሃይ ስኩል ማለት ነው። ከዛ ደግሞ 85 ስቱደንትስ አር ስታዲንግ ፍሬንች 85ቱ ፍሬንች ያጠናሉ። 35 ስቱደንትስ አር ስታዲንግ ቦዝ ላንጉጅ 35ቱ ግን ሁለቱንም እንግሊሽም ፍሬንችም ያጠናሉ። then how many students are studying anyone the foreign language ይላል። ስለዚህ የትኞቹ ናቸው ቢያንስ አንዱን ትምህርት የሚያጠኑ ነው የሚለው። any one of the foreign language ነው የሚለው። ስለዚህ ምን ማለት ነው? ወይ እንግሊሽ ወይ ፍሬንች የሚያጠኑትን ፈልጉ ነው የተባልነው። ስለዚህ በቀላሉ ወደ ቁጥር እንተርጉም የተነገረንን ሶሉሽናችን ላይ ነምበር ኦፍ እንግሊሽ የሚያጠኑት 100 ናቸው። ፍሬንች የሚያጠኑት ደግሞ እንደምታዩት ተነግሮናል። ስንት ተብሎ? 85 ተብሎ። ከዛ ደግሞ ነምበር ኦፍ እንግሊሽ እና ፍሬንች ደግሞ አንድ ላይ ቦዝ ላንጉጅ የሚያጠኑት ደግሞ 35 ናቸው። ስለዚህ አሁን እኛ የተጠየቅነው ምንድነው? how many students are studying any one of the foreign language ከሁለት አንዱን። ስለዚህ ከሁለት አንዱን ማለት ወይ እንግሊሽ ወይ ደግሞ ፍሬንች ነው። ስለዚህ ኤ ዩኒየን ቢ ብለን መግለጽ እንችላለን። ስለዚህ ከሁለት አንዱ ማለት ነው በሌላ አነጋገር። ስለዚህ የተጠየቅነው ነምበር ኦፍ እንግሊሽ ዩኒየን ፍሬንች ነው ማለት ነው በሌላ አነጋገር። ስለዚህ ነምበር ኦፍ እንግሊሽ ዩኒየን ኤፍ ማለት የተማርነው ፎርሙላ አለ። ነምበር ኦፍ እንግሊሽ ፕላስ ነምበር ኦፍ ስቱደንትስ that study French minus number of students who study both English and French ብለን መቀናነስ እንችላለን። ለዚህ ኢንተርሴክሽን ብለን ማለት ነው። ስለዚህ ነምበር ኦፍ እንግሊሽ የሚያጠኑት 100 ናቸው። ፍሬንች የሚያጠኑት ደግሞ 85 ናቸው። ከዛ ሁለቱንም የሚያጠኑት ደግሞ 35 ናቸው። ስለዚህ 100 ሲደመር 85 ሲቀነስ 35 ብትሉ ይሄ ቀጥታ መልሱ 150 ይመጣል ማለት ነው። ምክንያቱም 100 ሲደመር 85 185 ነው። እሱ ላይ 35 ብትቀንሱ ቀጥታ 150 ነው። ስለዚህ መልሳችን ኤ ይሆናል ማለት ነው። የመጨረሻ ጥያቄያችን ደግሞ ምን ይላል? ኤም ኤንድ ቲ አር ቱ ሴትስ ዲስክራይብድ አስ ፎሎውስ። ኤም ይላል። ለዚህ ሶሉሽናችን ላይ የጻፈን እንስራው። ኤም 2 0 1 4 9 ነው። ቲ ደግሞ ስንት ነው የሚለው? 0 1 2 3 5 ይላል። ስለዚህ the symmetric difference between m and t ፈልጉን የተባልነው m ውስጥም ያለ t ውስጥ ያለ ግን የጋራ ያልሆነ ምን ማለት ነው? ይሄ ማለት m union t without m intersection t ማለት ነው። ስለዚህ እኛ በቀላሉ ለመስራት ከፈለግን የጋራ የሆኑትን ማስወገድ ነው። 2 የጋራ ነው፣ ታችም ውስጥ አለ፣ m ውስጥም t ውስጥም አለ። 0 የጋራ ነው፣ 1 የጋራ ነው። ስለዚህ ሶስቱን ካስወገድን የቀሩት የሚተርፉት ማን ናቸው ማለት ነው? 3 4 5 እና 9 ናቸው። ኢንተርሴክሽን አይደሉም ግን ዩኒየን ናቸው። ስለዚህ በዚህ መሰረት በቀላሉ ኤ ይሆናል ማለት ነው። እናንተ ከፈለጋችሁ ባሳየኋችሁ መሰረት ዩኒየን አድርጋችሁ ከዛ ደግሞ ኢንተርሴክሽኑን ቀንሳችሁ መስራት ትችላላችሁ። ግን በቀላሉም እንዲህ ማድረግ ትችላላችሁ። በዚህ ዙሪያ የወጡ ተጨማሪ ብዙ የማትሪክ ጥያቄዎችን ብትሰሩ ይሄን ቻፕተር በቀላሉ ማስተር ታደርጉታላችሁ። መልካም ጊዜ ተመኘሁላችሁ። ዩኒቱን በዚህ መልኩ ጨርሰናል። በዚህ ዩኒት ላይ የተዘጋጀውን 40 ጥያቄ የያዘ ፈተና ለማግኘት ከፈለጋችሁ ፊውቸርኤክስ አፕሊኬሽን ውስጥ ትገቡና ፊት ለፊት ስታርት ትራያል የሚለውን ትነኩታላችሁ። ከዛ የፈለጋችሁትን የትምህርት አይነት ትመርጡና ልክ ስትነኩት
የመጀመሪያውን ዩኒት ብቻ በነፃ ይከፍትላችኋል። ከዛ ወደ ታች ዝቅ ስታደርጉት ኤግዛም ኦን ዩኒት 1 የሚል ፒዲኤፍ አለ። እሱን ስትነኩት 40ውንም ጥያቄ ከፍቶ ያሳያችኋል። ከዛ በራሳችሁ ከሞከራችሁት በኋላ አብረን እንድንሰራ ከፈለጋችሁ ደግሞ ኤግዛም ኦን ዩኒት 1 ሶልቭድ የሚለውን ቪዲዮ ስትነኩት እያንዳንዱን ጥያቄ የምንሰራበትን ቪዲዮ ይከፍትላችኋል ማለት ነው። አብራችሁን ስለቆያችሁ በጣም እናመሰግናለን። ከፊውቸር ኤክስ ጋር መቀጠል እፈልጋለሁ፣ ሌሎችንም ዩኒቶች ሌሎችንም ትምህርቶች ማጥናት እፈልጋለሁ ካላችሁ ደግሞ ከናንተ የሚጠበቀው መመዝገብ፣ መክፈልና የከፈላችሁበትን አሳይታችሁ መጀመር ነው። እንዴት ልጀምር፣ እንዴት ልክፈል የሚለውን ዝርዝር ጉዳይ አፕሊኬሽኑን ገና ስትከፍቱት እንዴት ልጀምር የሚል ምልክት አለ። እሱን ነክታችሁ የቪዲዮና የጽሁፍ ማብራሪያ ታገኛላችሁ። በነገራችን ላይ ከከፈላችሁ በኋላ አፕሊኬሽኑ በኢንተርኔት ብቻ ሳይሆን ያለ ኢንተርኔትም ይሰራል። ኮርሶቹን ስልካችሁ ላይ ጭናችሁ ያለ ኢንተርኔት እንድታጠኑ ጥያቄ እንድትሰሩ ያደርጋችኋል። ማንኛውም አይነት ጥያቄና አስተያየት ካላችሁ በ0911070663 መደወል ወይም በቴሌግራም @futurex help ብላችሁ መጠየቅ ይቻላል። መልካሙን ሁሉ ተመኘንላችሁ።